ልንጀምር ነው ፕሮግራሙን። እሺ አቡዬ በቃ እና ፕሮግራሞቹን ስልኩን ይዞ እንትን ይላል ለእናንተ እንድትከታተሉ ያደርጋል። የምትፈልጊው ነገር ካለ እየነገርሽ አንቺን እያዳመጠ ስልኩን የያዘ ልጅ በየበንትን ያደርጋል። አንድ ስልኩን ፎርዋርድ ታደርግልኛለህ እንዲያይደውል። እሺ ኦር ሲደውል ወደ ላይ ሰው ሚዩት ላይ የፈለግሽው ነገር መናገር ትችላለህ። እያዳመጠ ይህኑ ቅርብ እንዲያደርግልንም ንገረው። ስልኩን የሚይዘው አካል ቅርብ ያደርጋል። በደንብ እጣው ራን የሚሆንበት ሰዓት ሲደርስ ራሴ ይዤ በትክክል ይታያል። አሁን ንግግሮቹን መድረኮቹን እንድትከታተሉ አንዳንድ ነገር እንድትከታተሉ ነው። ሌሎቹ ሼር አድርጓቸው፣ ፎሎ አድርጉ። ያን ሁላችሁም እዚህ ጋር ያላችሁ ሰክሰስን ፎሎ አድርጉት። 24900 ሰው ይታየኛል። ኦልሞስት 25000 ሰዎች ሰክሰስን ፎሎ አድርጉት ፕሊዝ። ቴንክ ዩ። እና ሚዩት ነው መስማት አንችልም። ቴንክ ዩ ጆሴፍ። ሰብስክራይብ አድርጉት ፋሚሊ። ሚዩት ነው ሰክሰስ አይሰማንም ንግግሩ። በይፋ ጀምረናል። እንኳን ደህና መጣችሁ የሰክሰስ ፕላስ ውድ ሰራተኛዎች፣ እንዲሁም የተከበራችሁ የሰክሰስ ፕላስ ታዳሚ እንግዶች እንኳን ደህና መጣችሁ። ዛሬ በሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሁለተኛው ዙር ልዩ የሚያሸልም የእጣ መውጫ ቀን ነው። ዛሬ ልዩ ቀን ነው። በጣም ብዙ ሰዎች የሚደሰቱበት ቀን ነው። እንኳን ለዚህ ቀን አደረሳችሁ አደረሰን ለማለት እንወዳለን። እናመሰግናለን። እንግዲህ ሰክሰስ ፕላስ ካምፓኒ ቻሪቴብል ኦርጋናይዜሽን እዚህ ደረጃ ሲደርስ ብዙ ቻሌንጆች፣ ብዙ ውጣ ውረዶች፣ ብዙ ከፍና ዝቅ አሳልፎ ነው እዚህ ደረጃ የደረሰው። ነገም ራዕይ አለው ሰፊ የሆነ ለብዙዎች የሚተርፍ ለብዙዎች ድጋፍ መሆን የሚችል ለብዙዎች መቆም ምክንያት መሆን የሚችል ትልቅ ቻሪቴብል ኦርጋናይዜሽን ነው። እያየንም ያለ ነው ያንን ነው። ዛሬ እንግዲህ ልዩ የሆነ የእጣ ማውጣት ቀን ነው የሚሆነው ማለት ነው። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራር የሆኑት አቶ ፍሬው መንገሻ የመክፈቻ ንግግር ያደርጉልንና ፕሮግራማችንን በይፋ እንጀምራለን ማለት ነው። መድረኩን የማያሳልደው ኮሜዲያን ዜዶ ነኝ። አቶ ፍሬው ወደ መድረክ በክብር ጋብዙልኝ። እናመሰግናለን። ይሰማችኋል? ጥሪያችን አክብራችሁ በዚህ በትልቅ ቀን ከኛ ጋር አብራችሁ ሴሌብሬት ሊታደርጉ በተለያዩ ዓለም ላይ ሆነው ይህን ቲኬት ገዝተው ይህን ትልቅ ቀን በሚጠባበቁ በመልካም ስራ ላይ የተባበሩትን ወገኖቻችን የነሱ ውጤት የሚያዩበት ቀን ከኛ ጋር አብራችሁ ልትቆሙ ሴሌብሬት ልታደርጉ እዚህ የተገኛችሁ ሁላችን አክብራችሁ በሰዓት በጊዜ በቀኑ የተገኛችሁ ምስጋናችን ከልብ የላቀ ነው። እጅግ አድርገን እናመሰግናለን። አሁን በመቀጠል ትንሽ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ምንድን ነው የሚሰራው፣ የተቋቋመበት ዓላማ፣ ስራው፣ ፐርፖዝ ሚሽኑ ምንድን ነው የሚለውን ኦቨርቪውን ትንሽ የምናሳይ ይሆናል። ከዛም በመቀጠል አንዳንድ ፕሮግራሞች ላይ እንሄዳለን። ጠቅማችሁ በጣም ፈታ ብላችሁ ማንኛውም የሚያስቸግራችሁ ነገር ካለ አስተናጋጆች አሉ እየጠየቃችሁ በደንብ አድርገን አንዳንድ ነገር እናሳውቃቸዋለን። እናመሰግናለን። የሰክሰስ ፕላስ አመራር አቶ ፍሬው መንገሻ፣ በክብር ግን እዛች ባልኮኒ ላይ ብትቆሙልኝ ከይቅርታ ጋር ለሱ ሴታፕ የተዘጋጀው ለሱ ስለሆነ ነው። እናመሰግናለን። ፍሬ እንግዲህ ይሄንን ፕሮግራም ስናዘጋጅ አጋር አለችን ከሀገር ውጭ ሁሌም በቲክቶክ ኢንፍሉዌንስ የምታደርግ ጠንካራ ሴት ብዙ ተከታይ ያላት ሀቢባ አለች። እሷን በመስመር አስገብተን አንዳንድ ነገሮች እናነሳለን። አዎ በትክክል ከኛ ጋር አብራ በመቆም ብዙ የደከመች ብዙ የምትሰራ ብዙ የለፈች አብረን ብዙ ነገር አብረን የተጓዝን ከዚህ ድርጅት ጀርባ ላይ ሆና በማስታወቂያ በማገልገል ብዙ መልካም ስራ እየሰረች ግንባር ቀደም የሆነች ፈርቀዳጅ የሆነች እህታችን ሀቢባ በቲክቶክ ላይ መስመር ላይ ትገኛለች። እሷም ደግሞ የተወሰነ የራሷን የሆነ የምታስቀምጠው ነገር ታስቀምጥና ቀጣይ የሰክሰስ ፕላስ ሚሽኖቹን መንዘውን ሀሳቦቹን እኔ ወደዱ ማድረግ ይሆናል።
ሀይ ሀቡ ይሰማሻል? የስ አዎ ይሰማኛል። ሰላም ጤና ይስጥልኝ ሁላችሁም እዚህ ጋር የምትገኙ በላይቭም በአካልም አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ። ይሰማል? ሰማለሁ። ጎሄድ ስለዚህ እንደገና ልበል። እዚህ ጋር ያላችሁ ላይቭ ላይ የምትገኙ አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ፣ እንኳን ለዛሬ ቀን አደረሰን እላለሁ። ይህንን ቀን እኛ እጅግ በጣም በጉጉት ስንጠብቀው የነበረ ቀን ነው። የቆረጣችሁ ሰዎችን በሙሉ እንኳን ደስ አላችሁ፣ መልካም እድል ለሁላችሁም እላለሁ እና ሰክሰስ በጎ አድራጎት ድርጅትን እጅግ አድርጌ በጣም ማመስገን እፈልጋለሁ። ሰክሰስ በጎ አድራጎት ድርጅት ዓላማው እኛን ስደተኞችን የቤት ባለቤት ማድረግና አካል ጉዳተኞችን ማገዝ ነው። ለዚህ መልካም ስራው በጣም ብዙ እርዳታዎችን እኔ ቤትም የሚረዱ ሰዎችን ግለሰቦችንም ዊልቸር በመስጠት የመታከሚያ ገንዘብ በመደገፍ ለተቋማቶችም እንደዚህ ድጋፍ ሲያስፈልግ በመደገፍ እያገዘን ያለ በጣም መልካም ሰው ነው፣ ተቋም ነው። እጅግ በጣም አድርጌ አመሰግናለሁ። ቴንኪዩ። እድለኛ ነኝ በጣም ከሰክሰስ ጎን በመሆኔ አመሰግናለሁ። እሺ ቴንኪዩ ሀቡዬ፣ እናመሰግናለን። በመቀጠል የሚያስፈልግ ሳለ የምንጋብዝሽ ይሆናል። እሺ አለው። አመሰግናለሁ። ብዙ ዋጋ የከፈለች ስለሆነች ይህን መልካም ቀን ላይ እሷ ሳትናገር ወይም እሷ የራሷን የሆነ ነገር ሳታስቀምጥ እንዳታልፍ በማለት ነው። አሁንም አድራችን አቅፋችሁ እዚህ የተገኛችሁ እንግዶቻችን ሁላችንም ከልብ አድርገን እጅግ አድርገን እናመሰግናለን። አሁን ትንሽ ስለ ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን ኦቨርቪው ማሳወቃችሁ ይሆናል። ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን የተቋቋመው ዋነኛና ሁነኛ ዓላማ በውጭ ዓለም ላይ ተሰደው ስደት ላይ ያሉት አሜሪካ ነገር፣ ዩሮፕ፣ አረብ ሀገር ላይ፣ አፍሪካ ላይ፣ ኤዥያ ላይ፣ በተለያዩ ዓለም ላይ ካናዳ ላይ ተሰደው ስደት ላይ ያሉ ወገኖቻችን ቲኬት በመግዛት የቤት ባለቤት እንዲሆኑ እጣ ፕሮግራም ላይ ተጠቃለው እጣው እንደዚህ በይፋ ወጥተው የቤት ባለቤት እንዲሆኑ አንድ ቲኬት በኢትዮጵያ 2000 ብር ነው የሚገዙት። ይህም ደግሞ እንዲህ በይፋ ይወጣል። ሰዎች ባሉበት፣ ክብር እንግዶች ባሉበት፣ አንዳንድ አካላቶች ባሉበት ወጥተው እነሱ የዚህ እጣ ልዩ ተሸላሚ እንዲሆኑ ነው። ከዚያም በመቀጠል ደግሞ ከዚህ በጥቂት በሚገኘው ሳንቲም ለእነሱ ቤት አዘጋጅተን የእነሱን ውጪ ከሸፈነ በኋላ ከዚህ እጣ በምናገኘው በጥቂት ሳንቲም ደግሞ በኢትዮጵያ ውስጥ የሚገኙትን አካል ጉዳተኞችን ለመርዳት ስንረዳም ደግሞ በተለያየ ረገድ አካል ጉዳተኞችን ለመርዳት ይህም አንዳንዶቹ አካል ጉዳተኛ ሆነው የመጀመሪያ መነሻ ካፒታሉ ሰርተው ማምጣት ስለማይችሉ ብቻ ቤታቸው ላይ ተቀምጠው ትልቅ ራዕይ ይዘው ቤታቸው ተቀምጠው ትልቅ አቅም፣ ትልቅ ፖቴንሻል፣ ትልልቅ ነገሮችን መስራት ሲችሉ ልክ እንደኛ ከኛ የተሻለ ጭንቅላትን ይዘው ቁጭ ያሉትን ትምህርት ላይ ስፖንሰር በማድረግ ትምህርት እንዲማሩ ሌሎችን ደግሞ የግል ስኪል ያላቸው ወይም የግል ብቃት ያላቸው የተለያየ ሙያ ያላቸውን በሙያቸው ተሰማርተው ስራቸውን እንዲሰሩ በሙያቸው ለሌሎችን ደግሞ መነቃቃት እንዲሆኑ ለራሳቸውን ደግሞ ገቢ ማስገባት እንዲችሉ ኢንካም ጀነሬት እንዲያደርጉ ራሳቸውን እንዲችሉ ሴቶችም የሆኑት ራሳቸውን ችለው ትዳር እንዲመሰርቱ ቤተሰብ እንዲያፈሩ ለሀገርም ጠቃሚ ዜጋ እንዲሆኑ እንዲሁም ወንዶች የሚሆኑት ራሳቸውን እንዲችሉ ከራሳቸው አልፎ ለሌሎች መነቃቃት ማንቂያ ደውል እንዲሆኑ ከዛም አልፈው ተሻግረው ደግሞ ትዳር እንዲጋቡ ቤተሰብ እንዲያፈሩ እንዲሁ ወድቆ እንዳይቀሩ አካል ጉዳተኛ ላይ እንሰራለን። ሌላኛው ደግሞ አካል ጉዳተኛ ሆነው አንዳንድ ቢዝነሶቹን መስራት እየቻሉ አንዳንድ ነገር የግል ብቃታቸውን ተጠቅመው የራሳቸውን ሕይወት በሁለት እግር ቆመው ማራመድ እየቻሉ የመጀመሪያ መነሻ ካፒታላቸውን አሁንም ሰርተው ማምጣት ስለማይችሉ የቤታቸው ቁጭ ያሉትን ቢዝነስ ላይ የቢዝነስ አቅም ያላቸው የቢዝነስ ፍላጎት ያላቸው ክህሎትና ችሎታ ያላቸው የመጀመሪያ ኢኒሻል ካፒታል በመስጠት ቢዝነስ እንዲሰሩ ቢዝነስ እንዲጀምሩ
ከማድረግ ረገድ እንሰራለን። ሌሎችን ደግሞ በዋናነት የምንሰራው ኢትዮጵያ ውስጥ በጣም በየጎዳና ታያላችሁ፣ በየአቅጣጫ፣ በየከተማ፣ በየመንገዱ ይታያሉ። እግራቸው ላይ ጎማ አስረው፣ ሻበጥ አስረው፣ እጃቸው ላይ ሻበጥ ስልትር አድርገው እጃቸው እግራቸው አካል ጉዳተኛ ከመሆናቸው የተነሳ በየጎዳና በእግራቸው ስንፏቀቁ፣ በየፀሐዩ ሲጠበሱ፣ በየጎርፉ ሲሰቃዩ፣ በየመንገዱ ሲቸገሩ እናያቸዋለን። ለእነሱ ደግሞ በሰፊው ዊልቸር በማስገባት ዊልቸር በማከፋፈል ከተለያየ አደጋ ራሳቸውን እንዲጠብቁ፣ ወጥተው እንዲገቡ፣ ቤተሰብ እንዲጠይቁ፣ ሻይ ቡና ከፈለጉ ወጥተው እንዲመላለሱ፣ የሞራል ጉዳይ፣ የሰብአዊነት፣ የስብዕና ጉዳያቸው ከሰው በታች መሆናቸው ከሰው በታች ብሎ እንዳያስቡ ዊልቸር በመስጠት ከጎዳና በማንሳት በሰፊ እናገለግላለን። ይህንም እያደረግን የቆየ ነው። ለሰፊ ሰዎች ዊልቸር አከፋፍለናል። 50 እና ከዛ በላይ ለሆኑ ሰዎች ዊልቸር አከፋፍለናል። ስራ ስፖንሰር ከማድረግ አኳያ 1-2 ሰው ስራ ስፖንሰር አድርገናል። እዚህ ማል ላይ ይገኛሉ። ትምህርት ላይም እንደዛ ስፖንሰር አድርገናል። ሌላ ደግሞ ቢዝነስ ላይም ስፖንሰር አድርገናል። እነሱም በዚህ መሀል ላይ ስለሚገኙ እድል ተሰጥቷቸው የሚያወሩ ይሆናሉ። አጠቃላይ ይመስላል። ወደፊት ደግሞ የምናስባቸው ሰፊ ነገሮች አሉ። ሺዎችን ለመቀየር በተቻለ ያህል ኢትዮጵያ ውስጥ ያለ ማንኛውም አካል ጉዳተኛ በየመንገዱ በጉልበቱ እየተንፏቀቀ ከሌላ ከጤነኛው ሰው በታች ሆኖ የበታችነት ተሰምቶ እንዳይኖር በተለያየ በፀሐይ፣ በተለያየ በጎርፍ፣ በተለያየ በሆኑ በማይገባ ነገር ህይወቱን እንዳያጣ ራሱን እንዲከላከል ወጥቶ እንዲገባ ዊልቸርን በሰፊ በማከፋፈል ተደራሽ ለመሆን ትልቅ እቅድ ታይዟል። እሱን በደንብ አድርገን በኋላ የሚገልጽላችሁ ይሆናል። ሌሎቹንም ደግሞ የግል ክህሎት ያላቸውን በደንብ አድርገን ስፖንሰር በማድረግ ሺዎቹን እንቀይራለን የሚል ነገር አለ። እሱንም በደንብ አድርገን በኋላ የምናሳያችሁ ይሆናል። አሁን ያለው ሂደት ይህን ይመስላል። የመጣንበት አመጣጥ ትንሽ ለማሳየት ግለሰቦችን ከመርዳት ነው የተነሳ ነው። የተወሰኑ ግለሰቦችን እየረዳን በግለሰብ ደረጃ ሰው እየታገዘ አይ ይሄ ነገር በዚህ መልክ ቢሄድ ደግሞ ሺዎችን የመቀየር እድል ሰፊ ነው። ለምን ቲኬት ሰውን ለምንን ወገንን ልንረዳ ነው፣ ወገንን ልናግዝ ነው፣ ወገንን ሰፖርት ልናደርግ ነው፣ ልናቋቁም ነው፣ ህይወቱን እንዲቀጥልበት፣ እንዲቆም፣ ትዳርን፣ ቤተሰብ እንዲያፈራ፣ ቤተሰብ እንዲኖረው፣ እንደ ማንኛውም ሰው በልቶ ጠጥቶ እንዲኖር፣ ጎዳና ላይ እንዳይወድቅ ወገንን ልንረዳ ነው ብለን በተለያየ አንግል የተለያዩ ኦርጋናይዜሽኖችንም የተለያዩ ግለሰቦችን የተለያየ ቢዝነስ ኦነሮቹን በማስተባበር በግለሰብ ደረጃ እያገዝን ነበር። ነገር ግን እኛ ከምናስበው ከእቅዳችን ጋር ለማየት የፋይናንሻል ችግር በብዛት እያጋጠመ ነበር። ይህን ደግሞ በምን መልኩ ነው ሶልቭ አድርገን በሰፊው ለሺዎች የምንደርስበት መካኒዝሙን መፍጠር የምንችለው በምለው ረገድ ላይ አስፈላጊ ጥናት ስናደርግ በውጭ ዓለም ላይ በተለያየ ዓመት ተሰደው ስደት ላይ ያሉ አሉ። እነሱ ደግሞ ትልቁ ጥያቄያቸው ከሀገራቸው ተሰደው ሀገራቸውን መመለስ ይፈልጋሉ። ሀገራቸው ላይ ሀብት ማፍራት ይፈልጋሉ። ሀገራቸው ላይ ንብረት እንዲኖራቸው ይፈልጋሉ። እንደ ማንኛውም ሰው ከስደት ተመልሶ ማስራት፣ እዚህ ጋር ሀብት ማካበድ፣ ከቤተሰብ ጋር መኖር፣ ቤተሰብ ማፍራት ይፈልጋሉ። ትልቁና ዋነኛው ጥያቄ በተለያየ ስፔሻሊ በአረቡ ዓለም ላይ በአፍሪካ ውስጥ፣ ሳውዝ አፍሪካ ላይ፣ በዩሮፕ ውስጥ፣ በካናዳ፣ በአሜሪካ በተለያየ ስደት ላይ ሆነው በጥልቀት ይህ ነገር እኔ እረዳለሁ። ውጭ ሀገር ላይ ከመኖርም ረገድ አንዳንድ ጥናቶቹን በሰፊ ስለምሰራ እና ሁሉም ሰው ሀገር ቤት እንዲኖረው ይፈልጋል። ይህ ቤት ደግሞ በቀላሉ ማንኛውም ሰው 2000 ብር ቲኬት ቢቆርጥና ፊታው በእንደዚህ አይነት መልክ በዚህ ስነስርዓት ቢፈጸም የዲያስፖራውንም ደግሞ መሻቱን ብንፈጽምለት ቀጥታ ብር ስጡን፣ ብር አሰባስቡልን እያልን ከምንለምን ለእነሱ አስፈላጊውን ነገር ካደረግና የእነሱን ፕሮዳክት ካዘጋጀን በኋላ ጥቂቱን በሚጠቅመው ደግሞ ወገንን ብንረዳ የሚል በዛ መልክ እየመጣ ይሆናል። አመጣጣችንም ያን ይመስላል። ወደፊት ልንሄድበት የያዝናቸውን እቅዶቹን ለመድረስ የያዝናቸውን እቅዶቹን ቀጣይ መድረክ ላይ ደግሞ በደንብ አድርገን እናሳያችሁ ይሆናል። በቀጣይ ፕሮግራማችን ጋር አብራችሁን እንድትሆኑ የአክብሮት ግብዣዬ ነው። ዋው በጣም እናመሰግናለን። የድርጅቱን ሰናይ ዓላማ አቶ ፍሬው መንገሻ እንደዚህ ከልብ አስረድተውናል። እናመሰግናለን አቶ ፍሬው። ከዚህ በማስከተል እንግዲህ ወደ እራት ፕሮግራም ነው በቀጥታ የምናልፈው። እራት ከበላም በኋላ የተጨዋወትን ብዙ ነገሮች እናነሳለን፣ እጣችን ይወጣል። ብዙ መች ተነካና ገና ነው እና እናመሰግናለን። አቶ ፍሬውን በክብር ወደ መቀመጫቸው ሸኙልኝ። እናመሰግናለን።
እድለኞች መልካም እድል እያለን እነሆ የራት ሰዓት ላይ ደረስን። ሞዴሎቻችን እራታችንን እየመሩ ያበሉናል። እስከዛ ለስለስ ያለ ሙዚቃ እየተጫወትን ቆንጆ ጊዜ እናሳልፋለን። መልካም ጊዜ። እናመሰግናለን። እራት ሊበላ ነው። ቤተሰብ እራት አንሱ። እራት ልታነሱ ነው። እኛ እናንተ እራት ስታነሱ እናያለን። ታዲያ ሰቡዬ ታንኪዩ በጣም ዌልካም። በጣም ደስ ይላል። በጣም ፕሮግራሙ እራት ልታነሱ ነው። እራት ልትበሉ ነው። እራት እንግዶቻችን ትንሽ ሰዓቱ ስለገፋ ጥቂት ደቂቃ ውስጥ እራት በልተው ይመለሳሉ። እስከዛ እኛ ደግሞ አንዳንድ ነገር እኛ ኤክስፕሌን እናደርጋለን። እዚህ ያላችሁ ቤተሰቦች ሁላችሁም ተዘጋጁ። አሁን እራት ይዘው ሲመለሱ ከዛ በኋላ በቀጣይ መድረክ ላይ እጣ በይፋ ይወጣል። የኬክ ቆረሳ ይኖረናል። ሻምፓይን ርችት ይኖረናል። ያም ደግሞ የሚሆነው እንግዶቻችን እዚህ ማለትም ተሸላሚዎቻችን እጣ የሚደርሳቸው ወገኖቻችን እዚህ ተጠርቶ ላይቭ ላይ ከገቡ በኋላ ከነዚህ መሀል ተወክለው እነሱን በመወከል ኬክ የሚቆርሱ ወገኖች ይኖራሉ። እነ ተስፍሽ ቅልቦች እዚህ ያሉ፣ እነ ዳግማዊ አሰፋ እዚህ ያሉ። እነሱ ተጋብዘው ያን የሚያደርጉ ይሆናል። አብረን እንቆያለን። እራት እየተበላ አንዳንድ ነገር አሳያችኋለሁኝ። ስፔሻሊ እጣ የገዛችሁ ቤተሰቦቻችን ተዘጋጁ። ሌሎቹ ደግሞ ፎሎ አድርጉን። ስለ ሶስተኛው እጣ ዙርም አንዳንድ የምንሰጣቸው መግለጫዎች ይኖራል። እሱን ሁሉን ነገር ለመስማትም ቤተሰብ ሆኑ። ፎሎ አድርጉን አካውንቶቻችንን። ሰክሰስን ፎሎ አድርጉ። ሁላችሁም እዚህ ጋር ያላችሁ 29400 ሰዎች ሰክሰስን ፎሎ አድርጉት። ሰክሰስን ፎሎ አድርጉት እና ምንም አይነት ጥያቄ ካላችሁ ኮመንት ላይ ስትጠይቁ እኔ እያነበብኩኝ እመልሳለሁ። ስለ ሶስተኛ ዙር ደግሞ መግለጫ ምን ላይ ነው? ታፕ ሼር አድርጉ። ሊወጣ ነው። አሁን ሊወጣ ነው። ትንሽ ትዕግስት ብቻ ነው የሚያስፈልገው። ሊወጣ ነው። እራት አንስተው በልተው በጣም ይወጣል። አለቀ። ሙዚቃ እኔ ልክፈትላችኋ። ታዲያ እነሱ ሚውት ካደረጉ እኔ ከፍትላችኋለሁ። ሙዚቃ ንገሩኝ፣ ምረጡ። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ልክፈት። አለማችን ዛሬ ነው። የቤት ባለቤት ለምንሆን ሰዎች ራሴን እንደሚደርሰኝ አድርጌ ላስብና ምን ልክፈትላችሁ? ምን ሙዚቃ ይታያል? ጉዱ ይለያል። ጉዱ ይሁን። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። እንዴ ሰርግ በሉት እኮ ቤት መረከብ ማለት 3 ሰዎች 4 አይደለም፣ አራተኛው ግማሽ ሚሊዮን ብር ነው ማሬ። 3 ሰዎች ናቸው የቤት ባለቤት የሚሆኑት። 3 ሰዎች ከቤት አልባነት ወደ ቤት ባለቤትነት ይቀየራሉ። አለምሽ ዛሬ ነው ዛሬ፣ አለምሽ ሆይ አለምሽ ዛሬ ነው። ይህ ነው አለምሽ ዛሬ ነው ዛሬ። ልዩ ቀን ዛሬ። እሺ ልዩ ቀን ይሻላል አሉ። ልዩ ቀን ይሻላል። ኦኬ ቤቱን ትወስጃለሽ፣ ከዛ ባሉን ታገቢያለሽ።
ልጅነት የክፋት ደስታን መች ፈቅደህ በወንድም ፍቅር ወደህ ተገኝተህ አንተ ልጅነት የክፋት ደስታን መች ፈቅደህ በወንድም ፍቅር ወደህ ተገኝተህ ዛሬ ልዩ ቀን ሊደገም ቀን በቀን እገልጻለሁ። ልዩ ቀን ሊደገም ቀን በቀን ልዩ 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 ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ ወይኔ ኢትዮጵያ በኖርኩኝ በአካል በኖርኩኝ ልዩነት ደስ የሚል ነው ሳገኘው ሁሌ የቀን በሆነ ብዬ ተመኘው ዛሬ ልዩነት ደስ የሚል ሆኖ ሳገኘው ሁሌ የቀን በሆነ ብዬ ተመኘው ደስ የሚል አንድ ቀን ጊዜ ልዩ ቀን ደስ የሚል አንድ ቀን ጊዜ ልዩ ቀን የዛሬው ልዩ ቀን ሊደገም ቀን በቀን ደስ የሚል አንድ ቀን ጊዜ ልዩ ቀን የዛሬው ልዩ ቀን ሊደገም ቀን በቀን የዛሬው ልዩ ቀን ሊደገም ቀን በቀን እሺ From the best farms, ሌላ ምን ሙዚቃ እራታቸውን እያነሱ ነው። እኛ እራታቸውን እስኪያነሱ ፈታ እንበል በሙዚቃ ምረጡ። ለማን ወጣ አልወጣም ገና እራት እየበሉ ነው። እራት በልተው ሲጨርሱ ወደ እጣው እንሄዳለን። እናንተ ሙዚቃ ምረጡ። እኔ ፈታ አረጋቸዋለሁ እነሱ እስኪበሉ። እድለኛ 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 የቱ ነበር እድለኛ? እስቲ እድለኛ እድለኛ ነኝ የሚል ነው። ሌላ እድለኛ 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 ማነው እድለኛ ዛሬ? እድለኛ 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 ሌላ ምረጡ ሙዚቃ። እሺ
የደስታ ሙዚቃ ላድርግላችሁ። የደስታ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈንከት ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት ምን ይቀጥላል? አንቺ ከኔ ጋር ነሽ እኔም ከአንቺ ጋር እንጫወት እንደር ለሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃናት አለሽኝ ለኔ። ያስተጋባል። ወንድም ካልድ ሚዩት አድርግ። እስከዛ ወንድም ካልድን ፎሎ አድርጉት። እራት እስኪበሉ ሌትስ ጎ። ወንድም ካልድን ፎሎ አድርጉት። ሱሱ ሂውማን ሄርም ፎሎ አድርጓት። ሪም ሻይታለች። በአንዴ 3000 ሰው ነው ያደረገው እና እኔ ቃል የለኝም። ከዚህ በላይ እድለኝነት የለም ቤት ከደረሳቸው እኩል ቴንኪው። ዛሬ ደግሞ ቤቱ ሪካርዶ ቢሰበረው 100,000 ይሞላል። እንግዲህ 1500 ሰው ነው የቀረው። ሌትስ ጎ ፋሚሊ ሌትስ ጎ። አሁን ታሪክ እንስራ። ወንድም ካልድ ፋውንዴሽንን 100,000 እናስገባ። 100,000 ሳይሆን ሌትስ ጎ ቴንኪው። በጣም ደግሞ በጣም የቆጨኝ ኢትዮጵያ ሳይ ጊዜ ጎልደን ቱሊፕ ይላል። እንዴ ኢትዮጵያ ነው እንዲ ያለው ብዬ እኔ መምጣቱን ሳላቅ በጣም በጣም ቀድም እኮ ወይ ኢትዮጵያ መሆን ናፈቀኝ ስትይ እንዴ የት ሆኖ ነው? እኔ ደግሞ አሜሪካን ሀገር መሰለኝ። መጀመሪያ ፍሎሩ ሲታይ የአሜሪካን ሀገር ይመስላል እና በጣም ደስ ይላል። እዛ ሄዶ ኖሮ አሜሪካን ሀገር አይ ነው እንደዛ ነው። በጣም ቴንኪዩ ቤተሰብ፣ ሁላችሁንም እጅግ አመሰግናለሁ። ይሄ እንግዲህ ብዙ ወገኖች ቤተሰቦች የሚረዱበት አካውንት ነው እና ሁላችሁም ፎሎ ስለምታደርጉ የምትፈልጉትንም መረጃ እዚሁ ባዮ ላይ ያለ ባለ ስልክ ቁጥር ላይ የምትጠይቁኝ ለእንደዚ አይነት የተዘጋጀ ቤት ነው እና ቴንኪዩ ሁላችሁም ፎሎ ስለምታደርጉ በጣም 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 እናመሰግናለን። ኦልሞስት 50,000 በሀቡ ቤተሰብ በሀቡ የተሰበሰበ እንግዲህ ፎሎወር ነው እና ሁላችሁንም እናመሰግናለን። በማንኛውም ሰዓት ምንም ነገር ታዛዥ የሆነ ፔጅ ነው ይሄንን እና ቴንኪዩ በጣም ሀቡዬ። ሚዩት አድርጉ ያለኝ ሚዩት ላደረገ ክስል ያስ ወንድም ካልድ ፋውንዴሽንን ፎሎ ስታደርጉ እናንተ ናችሁ ተጠቃሚ የምትሆኑት። ምክንያቱም ወንድም ካልድ ፋውንዴሽን ወገኑን ነው የሚረዳው፣ ህዝብን ነው የሚረዳው። እኔ በጣም ከምወድለት ነገር አንዱ ወንድም ካልድ ብሔር፣ ሃይማኖት፣ ምን ዘር አይልም። ማንኛውም ወገኑ ጎዳና ላይ ወድቆ ሲያገኝ አንስቶ እቤቱ አምጥቶ እሱ ጋር ወንድም ካልድ ፋውንዴሽኑ አምጥቶ ወንድም አባት ይሆነዋል። ከቆሸሸ ታጥቦ ንጹህ ልብስ ይሰጠዋል። ከራበው ይበላል፣ ፍቅር ይሰጠዋል። ከታመመ ይታከማል። በቃ ይሄ ነው ለእኔ ሰው ማለት። ሰውን በሰውነቱ ብቻ የሚወድ ሰው ነው ለእኔ። ለምን እኔን ታውቁኛላችሁ ተከታዮች። ሰውን በሰውነቱ ብቻ ነው። ብሔር፣ ዜግነት፣ ሃይማኖት አይደለም። ዜግነት እንኳን አላይም። ሌላ ዜጋ እንኳን ተቸግሮ ባይ እምረዳ ሰው ነኝ ታውቃላችሁ። እና በቃ ይህ ነገር ነው እኔ የሚያሸንፈኝ። ሰውን በሰውነቱ እኩል የሚያይ ሰው እጅግ በጣም አከብራለሁ እና በጣም አመሰግናለሁ ወንድም ካልድ። መልካም ሰው ስለሆንክ ስላወቅኩ አመሰግናለሁ። እኔ ራሴ ህልሜ እንዳንተ መሆን ነው ወደፊት። ፎሎ አድርጉት ሁላችሁም። 100,000 ያስገቡት። ዋው 108,000 ገባ። ቴንክ ዩ ሶ ማች ፋሚሊ። የአቢባ ቤተሰቦች ትችላላችሁ። የአቢባ ቤተሰቦች ይችላሉ። የአቢባ ቤተሰቦች ይለያሉ። ኮመንት ላይ ሰብስክራይበሮች እንዳለ የሰብስክራይበር ስቲከር የአቢባ ቤተሰቦች ይችላሉ፣ የአቢባ ቤተሰቦች ይለያሉ የሚለውን አድርጉት ኮመንት ላይ። ሌትስ ጎ። ሱሱዬ ሚዩት ነሽ። ሱሱ ሂውማን ሄርንም ፎሎ አድርጓት።
ወላሂ አሁን ሊወጣ ነው ደርሷል ሰዓቱ የጀመረው ዛሬ እኔ አሁን አንድ ሀሳብ አለኝ። ሰክሰስዬ በየወሩ ቢያደርግልን በጣም አሪፍ ነበር። ይሄን ነገር በሶስት ወር እንደዚህ ደስታ ምን ሶስት ወር አንዴ ለኛ ባይሆን ለሌላው ደስታ በአመት አራት ጊዜ የተለያዩ ሰዎች የቤት ባለቤት ይሆናሉ። ግን ምናልባት ይጨምረዋል። አሁን በመጀመሪያው ዙር አንደኛ ዕጣ ቤት ነበር። በመጀመሪያው ዙር የዛሬ 3 ወር የወጣው አንደኛ ዕጣ ባለ 2 መኝታ ቤት ነበረ። ሁለተኛ ዕጣ መኪና ነበር። የደረሳቸውንም ሰዎች አይታቸዋል። አንደኛው ዙር ላይ አንደኛ ዕጣ የደረሳት ከበቡሽ የምትባል በቤይሩት የምትገኝ የመዳም ቅመም ናት። ባለ 2 መኝታ ቤት ኮንዶሚኒየም የደረሳት። ሁለተኛ ዕጣ ብርቱካን አለሙ የምትባል በዱባይ የምትገኝ የመዳም ቅመም ናት የደረሳት። ሶስተኛ ዕጣ ደግሞ ግማሽ ሚሊዮን ብር ሪም ጎልድ ናት የደረሳት እና አሁን ደግሞ በዚህ ዙር የሰው ችግር ስለገባው ሰክሰስ አብዛኛው ሰው ቤት አልባ ስለሆነ ቤት አደረገው። ከ1 እስከ 3 ቤት ሆነ። ኦኬ በሚቀጥለው ደግሞ ምናልባት ከ1 እስከ 5 ቤት ሊሆን ይችላል ምናምን አናውቅም። ችግሩ ታይቶ ማለት ነው። በጣም እናመሰግናለን። ሰክሰስ ከእናንተ የሚጠበቀው ትኬቱ መቁረጥ ብቻ ነው። ሰሚራ ቴንኪዩ ፎር ዘ ሰብስክሪፕሽን ቴንኪዩ። ወንድም ካልድን ሰብስክሪፕሽን ስለጋበዝሽው አመሰግናለሁ እህቴ። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ 30 ነው፣ ኤፕሪል 30 ነው፣ የወሩ መጨረሻ ነው። ስለዚህ ሰብስክራይበሩ መሙላት አለበት፣ ሙሉት። ቴንክ ዩ ሶ ማች። ወንድም ካልድን አሁንም ፎሎ ያላደረጋችሁ ፎሎ አድርጎ። ሪም የት ሄደሽ ነው አንቺ? ዙዋሪ ሪምሻ የሆነ ነገር ላኪ፣ አጣሁሽ። ሪምን 400 ሺህ ያስገቧት። ሌትስ ጎ። ጥንት ነው የቀራት፣ ልናስገባት ነው። ሌትስ ጎ ሪምሻ። ዌር አር ዩ? አገኘሁሽ። 4 በልተው አሁን እጣው ይወጣል። እጣው የሚወጣበት ሰዓት ደርሷል። እራት እስኪበሉ ብቻ ነው እየጠበቅን ያለ ነው። እንግዶቹ እራት እስኪበሉ ነው እየጠበቅን ያለ ነው። አቡ ወይ ሶፊ ገስቱን አስተካኪው እያለች ነው። ሶፊ እሺ፣ የሁሉም ነው የማይሰራው። ዘግቼው ነው ሞዴሬተሮች። ያ ኦኬ። ማንም ሰው መግባት ይሄ ፕሮግራም እስኪያልቅ ድረስ ማንም ሰው ገስት እንዲገባ ስላልፈለግኩኝ ማኔጅ ገስቱን ዘግቼው ነው። የሁሉንም ሞዴሬተሮች ዘግቼው ነው። ለዛ ነው ጋብዙ ያላልኳቸው። እኔ ራሴ እየጋበዝኩ ያለሁት። ሌትስ ጎ ፋሚሊ። እድለኛን ክፈቻትን አንቀውጠው አማኝ። ወይኔ ዛሬ የቤትኛዋ ቆንጆ ናት። እኔ ማየት የምፈልገው ማሬ ስሜቷ። ሪም ወተሽ ግቢ፣ ሪም ወተሽ ግቢ። ሀቡ ከቲክቶክ ወተሽ ተመልሰሽ ነይ። እኔ ማየት የምፈልገው ምን ታውቂያለሽ? ማንኛውም ሰው ይሁን ማለት ነው የደረሳት ስሜቷን የደረሳት ልጅ ስሜት የደረሳቸውን 3 ሴቶች ስሜት 4ቱንም ስሜታቸውን ነው ማየት የምፈልገው። ግማሽ ሚሊዮን ብሩ ታይ። ዋናው ቤቱ ነው። ልጅ ቤት ነው ችግራችን። ቤት አስበሽዋል? አሁን ግማሽ ሚሊዮን ራሱ በቃ እንደ ቀልድ ሲታይ አሁን ቤቱ ሆነና ከላይ ያለፈው ጊዜ እኮ በሪም እሷ ለደረሳት እንኳን የደረሳት እሷን ትተሽ በቃ ደግሞ በአጋጣሚ ለሆነ ነገሮች ገንዘብ ከፍላ ምንም በሌላት ሰዓት ላይ እና በቃ ብር በሚያስፈልጋት ሰዓት ነው የደረሳት እና ከቤቱ በላይ ቤቱ ከደረሳት በላይ ሪም በቃ ተደስታለች። እኛ የምናውቃት ሰዎች ደግሞ የምታግዝ በጣም በደስተኞች ነበርን እና የምር በቃ የሚታይ የሚጨበጥ እኔ ደግሞ ስፔሻሊ ደግሞ ሰክሰስ ፊዚካሊ ኢትዮጵያ ሆኖ መጥቶ በማየቴ ደግሞ በጣም ደስተኛ ነኝ እና በማንኛውም መንገድ በዚሁ አጋጣሚ አቡዬ በአንቺ ስም ላግዘው በጣም የሚፈልጋቸውን ነገሮች ፋሲሊቴት ለማድረግ በዚሁ አጋጣሚ ቃል ገባለታለሁ። በደንብ ከሰኞ ጀምሮ የሚፈልጋቸውን ገቨርንመንታል የሆኑ ነገሮች በማንኛውም መንገድ ላግዘው። ምክንያቱም ይሄ ትልቅ ነገር የብዙ ሰዎችን ችግር የመፍታት ሂደት ነው። በቅርቡ ኢትዮጵያ ብሔራዊ ሎተሪ አሁን ዲጂታል በስልክ ቀላል በስልክ መንገድ ማድረግ የሚቻልበት መንገድ አምጥቶ አንድ ሰውዬ 15 ጊዜ ደርሷቸዋል። እንግዲህ ምን ያህል እድለኛ ቢሆኑ በብሔራዊ ሎተሪ ታሪክ 15 ጊዜ እዛ ቀርበው ነበር። አይደርስሽም እያልኳት ነበር። በቃ አንዴ ይደርሳል። 15 ጊዜ የደረሰው ሰው አለ።
ደግሞ በጣም የሚገርመው በቃ እንደዚህ ነው። አሁን አንዴ ከከፈተ ነው። ስለዚህ ሪም እርግጠኛ ነኝ ልቧን አይተሽ ደግነቷን አይተሽ ቢደርሳትም ምንም አይደለም። መልሳ እኮ ለዚሁ ለእርዳታ ነው የምታውለው። ለእሷ ቤቱ ሳይሆን ገንዘቡ ከደረሳት ምንም ነገር መንገድ ላይ ሪም ነው ስምሽ ራሱ ማን ነው ሲሉኝ ሪም ብዬ ነው የምታወቀው። ሎተሪ የምቆርጠው አሁን ድጋሚ ደርሳ የሪምን ስር በየቦታው ነው የምጠቀመው። ማለት ፎርሜሽን ላውጣልሽ አሁን ራሱ ወላሂ ታይቶኛል። አንቺ ነው የሚደርስሽ እያሉኝ ነው እየመጡ በቃ ምንቲ ቤት ነሽ አባ ጓጓሁት። ሪም ደረሳት አልደረሳት ለመስማት ብቻ ነው ራሴ ጓጓሁት። ይኸው አሁን ራስ ጨርስ ኮፒ ሊንክ የሚያስተጋባ ነገር አለ። አይ ቲንክ የወንድ ካልግ ነው ቆይ ላድርግ። በቃ እሺ ቤተሰብ እንትና በሉ ኮፒ ሊንክ አድርጉ ፕሊስ። ዋትሳፕ ላይ ኮፒ ሊንክ አስደርጊ ተብሎ ተልኮልኝ ነው። ኮፒ ሊንክ አድርጉ። ሪፖርት የሚያደርጉ ሰዎች አሉ። ኮፒ ሊንክ አድርጉ። ትኬት ያልቆረጡ ይሁኑ ምን ይሁኑ አሉ ምቀኞች ሪፖርት የሚያደርጉ። ኮፒ ሊንክ አድርጉ ቤተሰብ ፕሊስ። ሁላችሁም አንድ ላይ ኮፒ ሊንክ አድርጉ። ኮፒ ሊንክ በዚህ ቀን እንኳን ሪፖርት አይደብራችሁ? ምን ሆናችሁ ነው? ሌትስ ጎ ፋሚሊ ኮፒ ሊንክ። ሱሱ ሂውማን ሄርን ፎሎ በማድረግ ይሄን የመሰለ ብራዚሊያን ሂውማን ሄር ማግኘት ትችላላችሁ። የምትገኘው በቤሩት ነው። የትም ቦታ ትልክላችኋለች። ወርልድ ዋይድ ናት። ያላችሁበት ድረስ ትልክላችኋለች። ከቤሩት ካታር ድረስ ትካልኝ ነው ለእኔ ኦርደር አድርጌ። ፎሎ በማድረግ ይሄን የመሰለ ሃይ ኳሊቲ ብራዚሊያን ሂውማን ሄር ማግኘት ትችላላችሁ። አሪም ጎልድን ፎሎ በማድረግ ደግሞ ንጹህ የባህሬን 21 ከረንት ወርቅ ማግኘት ትችላላችሁ። ሰክሰስ ፎሎ በማድረግ በ2000 ብር ብቻ ትኬት ቆርጣችሁ የቤት ባለቤት መሆን ትችላላችሁ። ወንድም ካልድን ፎሎ በማድረግ ወገናችሁን ማገዝ ትችላላችሁ። ቴንክ ዩ ሌትስ ጎ። ምን ልክፈት? ሙዚቃ ራት በልተው እስኪጨርሱ አንሹ እያሉሽ ነው። ኦኬ እሺ። ጽሁፉን ማለት ነው አይደል? እሺ። እድለኛ 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 ማነው እድለኛ? እዚህ መሆን አበላሸሁት። እሺ ሌትስ ጎ። እድለኛ ፎሎ እያደረጋችኋቸው እድለኛ ነው ሀቡ ቀን ሲቆጥር ነው ያልኩት ማሪ። እንግዲህ ያው ሚኪ አበባ እየላከልሽ ነው። እድለኛ ሚኪት ነህ እድለኛ ነበር ምዝገቦችን አበባ እንደሬት አበባ እየወረወርክ ስፒከር ላይ ልጠቀም ነው። እድለኛ ቆይ ስፒከር ኮኔክት ላድርገው። ይቅርታ ሚኪ ፊት አውራሪ እንዴት ነህ ሚኪ? ሚኪ ቪዲዮ አብራ። እሺ አቡዬ ቆይ ልብስ ልልበስ። ይሄ የባህል ልብስ ልልበስ። ጋይስ ታፕ አድርጉ። እንተመጣጣ አይ ሚኪ እድለኛ እድለኛ ኦ ማይ ጋድ እና አንቺ የተረዳሁት ነገር ወይ
እድለኛ ቆይ ኮኔክት ያርክስ ዛሬ 3 ሰዎች የቤት ሚኪም ቆርጧል። ባይዘዌ ትኬቱን ቆርጧል። ሚኪም አክስቱን ቆርጧል። በርታ ወንድሜ። አይ በርታ አቡዬ ኮፒሊንኩን በደንብ አስደርጊያቸው። እሺ ቤተሰብ ኮፒሊንክ አድርጉ ፕሊዝ። በደንብ ኮፒሊንክ አድርጉ ፋሚሊ። ሪፖርት የሚያደርጉ ግለሰቦች አሉ። ኮፒሊንክ አድርጉ ፕሊዝ። ሚኪ ቆርጠካላ ማነው እድለኛ? ቆርጧል። እስቲ ኮኔክት ሆነ። ቆርጠናል። የስ ጋይስ አንደኛ ገቡ ሶስት ባለ ሶስት ሱሱዬ ስንት ነው የቆረጥሽው ውዴ? ሱሱዬ ወንድም ካሊድ ሀምሳ ነው የቆረጥኩት። ጠላታችን አንዱ የሀቡ ነው፣ አንዱ የሪ ነው። ፋሚሊ ኤስኦኤስ ነው የሚደርሰው። አንድ ቆርጬ ነው እንቅልፍ ያጣሁት። እናንተ 50 ቆርጣችሁ ሱሱዬ እድል አንዴ ነው። ማርያምን እድል አንዴ ነው። ኧረ እኔ አስቀልድ ነው። 5 ነው የቆረጥኩት ብራዘር፣ 5 ነው። አንዱ ባይሆን ወንድም ካሊ ስንት ነው የቆረጠው? ያ ከላይ ያለው ሰውዬ። እኔ ምንም አልቆረጥኩም፣ አቆራርጫለሁ። ስማ እኔ ግን ሚኪ ቤት እንዲደርስ ነው ብር እንዲደርስ ነው የምትፈልገው? እኔ ቤት እንዲደርሰኝ ነው። ምን ያደርግልሃል? መናገር የምፈልገው ነገር ቤቱን ተቀበሉ። ኮየፈቼ እየለማ ያለ ሰፈር ነው። ኮየፈቼ ከሆነ ቤቱን ተቀበሉ። ቤቱ መኖር ይቻላል። ትዳር መስርቱበት፣ ህይወት መስርቱበት። ማርያምን ትክክል። አሁንማ ቤት ነው እኮ ገንዘብ የለም። በአንደኛው ዙር ነበረ በቤቱ ፋንታ ገንዘብ ለጠየቁ ሰዎች ገንዘብ የተሰጠው። አሁን ቤቱን ነው። ያ ለምን 16ኛ ላይ አይሆንም? ቤትን የመሰለ ነገር አለ እንዴ? ቤት እኮ ቤት ነው ከልቡ። በእውነት እኔ አሁን ቢደርሰኝ ይህን ያህል ኢንተረስት አልሆንም። አያብ ሀውስ ይድረሰው፣ ለሌለው ይድረሰው። ይጨመርለታል እኮ ችግሩ ለሌለው ይድረሰው። ካሊድም ባይደርሰው ደስ ይለኛል። ለሌለው ይድረሰው። እኔ ያለው አይደል 16 ዓመት አረብ ሀገር ኖሬ ቤት የሌለኝ እንዴ? ቤት አለኝ። ምን ቤት ምን ይሰራልሻል? አንቺ ቤትሽን በአንገትሽ ይዘሽ እየዞርሽ ያ ባለፈው ያሳይሽን ወርቅ እኮ ቤት በይው። ኮየፈቼ እኮ ባለ 6 በይታ ቤት ይገዛል እኮ ጎልድ የገዛሽው ታዲያ ወርቁ እንዴ? አንቺ ቤትሽን በአንገትሽ ይዘሽ እየዞርሽ አረ ፈጣሪን አይናቱ ጃንቺ እኔ አላልኩም። እኔ ህልም አየሁ እንጂ እኔ አላልኩም። ለሚገባው ይደርስ። የምን ህልም አየሽ? ህፃን ልጅ አቅፌ ህልም አየሁ ማታ። እማዬ ትሙት የምሬን ነው። ህፃን ልጅ አቅፌ ህልም አየሁ። እያሰብኩት ስለዋልኩ ይሁን አላውቅም። ማታ ወንድ ልጅ ቀይ ወፍራም ድቡሽ ያለ ህፃን ልጅ አቅፌ በህልሜ አይቼ ጠዋት ስነሳ በጣም በቃ ደነገጥኩኝ። በቃ ሊደርሰኝ ነው ማለት ነው። ዛሬ ነው ጣው የሚወጣው ቤቱ ሊደርሰኝ ነው ማለት ነው አልኩኝ። ለምን ልጅ ርዝቅ ነው። ህፃን ልጅ ሌላ ኮንዶሚኒየም ሌላ ልጅ እኮ ርዝቅ ነው። በእውነት ጠይቅ ካላመንከኝ ትልቅ ሰው ጠይቅ። ሚኪ ህፃን ልጅ ከኮየፈጬ ጋር ይቀራረባል እኮ የምር ህፃን ልጅ ርዝቅ ነው። እሺ ታያላችሁ እንደ ህፃን ልጅና ኮንዶሚኒየም ምንም አይገናኝም። ፍየል ወዲያ ቅዝምዝም ወዲህ እኮ ነው። አይ ሀቡ እስኪ ቆይ ስለ ሎተሪ ከገጠሙ ገጠመኞች መሀል በጣም በኢትዮጵያ ብዙ ታሪክ አለ። በጣም በሎተሪ ደርሶኛል ተብሎ ብዙ ሰዎች የሚጭበረበሩ መታወቂያ ስለሌለኝ ነው በር ላይ ገብተህ ሄደህ አንተ ይዘህልኝ ውጣና ወይ ይህን ያህል ውሰደው ምናምን የሚባል በጣም የሚገራረም ታሪክ አለ እና ሚኪ ከምታውቀው ታሪክ አጫውተን።
እኔ እንደዚህ አይነት ዋቴ በመስማት ታሪክ ነው እና ሁሉም ዋቴዎች ተመሳሳይ ናቸው። ቆይ አንዴ ሚዩት ላድርግልህ። የእሱ ነው የሚያስተጋባው። አሁን አውራ። የሎተሪ ዋቴዎች እኮ ተመሳሳይ ናቸው እኮ በጣም እና ጃሉዶች ነው የሚሰሩት እንደዚህ አይነት ፌክ። እኔ ይህን ያለ እንትን አይደለም እና እንደዚህ አይነት የሎተሪ ፌኮች ማለት ነው በጣም አንጀት ነው ይዘው በጣም አንዱ እንዶ ለ30 ቀን ቀበር ደርሷል በድንጋጤ ማለት ነው ያለው መስሎት እና በጣም ያሳዝናል። ልቦና ይስጣቸው ለእንደዚህ አይነት ሰዎች። እንደዚህ አይነት ዋቴ የለም። አሁን ሎተሪን በዲጂታል ሆኗል። ጠቅጠቅ ታደርጋለህ፣ እዛ ይወጣልሃል። በቃ ዘመን ተቀይሯል። አሁን እኔ የመጣሁት አንድ ነው የቆረጥኩት ኮንዶሚኒየም ይዤ ለመሄድ ነው። ባለ 3ቷን አቡዬ አንተ አታፍርም? እኔ 18 የቆረጥኩት ሱሱ 5 የቆረጠች እያለች 50 ያለችክ በአረብኛ ነው ባይዘው 5 ነው የቆረጠችው ሱሱ 5 የቆረጠች ሱሱ እያለች 13 የቆረጠች ሪም እያለች 18 የቆረጥኩ ነው እያለሁ 54 የቆረጠች ሰብለ እያለች አንተ አታፍርም? 54 ሎተሪ 108,000 ነው የከፈለችው። ሰብለ የት ነው ያለችው? 54 ሰው ስም ከየት አመጣች? የቤተሰብ ስም ነው ሁሉ የቀበሌያቸው እያሳቸው ምናምን ቤተሰብ እንዳለ ስም ዝርዝር ጽፋ የ54 ሰው ለ54 ሰው ነው የቆረጠች። ከመልክ ቅድም ምን አለች? ከመልክ እድል ያምራል አላለችም? እኔ በቃ እኔ እየረዳው ነበረ በሳቅ ነው የሞትኩት። እውነትሽን እኮ ነው። ከመልክ በጣም ነው እድል የሚያምረው። መልክ ምን ይሰራል? እድል ያምራል። እድል ነው ዋናው። ቤተሰብ እድል። ካሊዴን አላስወራ ነው። ካሊዴ አውራ በናት እንትን እኮ ኖርማሊ የሚደርስ እድል ከተባለ አንድ ነው። በቃ ምንም አለ ምንም አንድ ሰው አንድ ነው። ህይወት አንድ ነው። ስለዚህ የሚደርሰው አንድ ነው። 10 በቆረጠ በምናምን እንዳያስፈራሩ እንዳትፈራ እና በሌላ ሰው ስም በእህት ስም በወንድም ስም ምናምን እኮ ነው። እኔ እድል ባይኖር የወንድም እድል የእህቴ እድል እንደላሆነ እጣ እኮ ሲባል ሁል ጊዜ አለ። በቃ ሰዎች እንትን የሚያደርጉበት ይልቅ እንትን የምታውቃት ከሆነ ሚኪ አውራት ይቺ ይሄ ከደረሰው ደርሶት ሰውየው ፌንት እንትን ከተነገረው ፌንት ያደርጋል ተብሎ በምን መንገድ ይነገረው ተብሎ ሰውየው በቃ እንዲ ሐኪም ይንገረው ተብሎ እሱም ታሪክ አታውቅም? በቃ ሎተሪ ደርሶታል ተብሎ ሊነገረው ይፈልጋል እና 2 ወንድማማቾች ናቸው። ከዛው በቃ ሐኪም ወንድም ስላለው ሐኪም ወንድሙ ይንገረው ተባለ እና ሊነገረው በቃ ለቃይ ፌንት ሊያደርግ ይችላል። ስለዚህ በፍጹም አይሆንም። ቀስ ብሎ ሳይካትሪስት ስለሆነ ወንድምየው ይንገረው ተብሎ ሲሄድ እሺ ተብሎ ተሰባስበው ሐኪሙ ጋር ሄዳሉ እና ከዛው ቀስ ብሎ አውርቶት ምን ብሎ ካወራ በኋላ እንደዚህ ነው ብሎ አለሳልሶ በጣም ስንት ሰዓት ሙሉ ከመከረው በኋላ እንግዲያውስ የዚህን ያህል ድረስ መካሪ ከሆንክና ጠንካራ ከሆን እውነቱን እንንገርህ የደረሰው ለአንተ ነው ይሉታል። ራሱ ፌንት አደረገ። መክሮ መጨረሻ ለካ በእነሱ ራሳቸው ሳይኮ መጫወታቸው ነው እና ራሱ ፌንት አደረገ። እኔን ራሱ ጋር ከደረሰኝ ስለማድረግ ምከሩኝ። በዚሁ አጋጣሚ እንደውም ካሊዴ ትመክረኛለህ። እኔ ምን እንዳለኝ ታውቃለህ? ቀድም ደውሎልኝ ማለት ነው አባይ አረ ደስ በሚል ሰዓት ነው የደወልከው። አሁኑ ዱአ አድርግልኝ ሎተሪ ቆርጫለሁ ምናልባት ዛሬ ሊደርሰኝ ይችላል አልኩት። እሱ ማለት ነው እኔን ወልዶ እስከሚያሳድግ ድረስ ሁሌ ሎተሪ እንደቆረጠ ነው። ለሰው እንኳን ስጦታ የሚሰጠው ሎተሪ ነው እና አንድ ቀን ወጥቶለት አያውቅም ማለት ነው። ወጥቶለት አያውቅም። ከዛ ምን እንዳለኝ ታውቃለህ? በቃ ልጅ አለኝ ይኸውልሽ ዱአ የማደርግበትን ብር አሁኑኑ አስገቢ አለኝ። አሁኑኑ አስገቢ እስከዛሬ ነው የቆረጥኩት በአንቺ ሊክሳይ ነው ይወጣልሻል አለኝ። በቃ እኔ አሁን ደረቴን ነፍቼ እንደሚወጣ ተማምኜ ቁጭ አልኩት። ከኔ ጋር ሚኪ ምን ፈራው መሰለህ? ሱሱ በእውነት ከቢዝነስ በጣም ቢዝነስን ራን ከሚያደርጉ ሰዎች ረሃ ለገንዘብ ወንድም ካለ ሱሱዬና ሪም ሻረቅ እና ሌላም አሉ።
ግን እነዚህ ሁለቱ ስፔሻል ናቸው። ምንም ለብር እጅን ያህል የሚጨነቁት ታሪክ እጅን ያክል እና በእርግጠኝነት ዛሬ እንደውም ሪሚሻ ወይ ሱሱ የመጀመሪያ ዕጣ እጠረጥራቸዋለሁ። ማርያምን የመጀመሪያ ዕጣ የምጠረጥራቸው ሁለቱን ነው እኮ መሰለህ። አሁን አንተ ደርሶ አሁን ምከረኝ ብለኸኝ እኔ አንተን መክሬ የመጀመሪያው ዕጣ ደርሶ በጣም ስለምወድህ ወንድሜ ለአንተ ሰጠሁህ ብለኸኝ እኔ ራሴ ፌንት ባረግስ እንደዛ እንኳን አላረግም። ካሊድ አንተ ፌንት የምታረግበት አጋጣሚ በጣም እንትን ነው ሬር ነው እና እንደ ኤክስፔክት እንዳታረግ የተሰጠኝን እድል ለማንም አልሰጥም። ሰክሰስ ኤኒታይም ሬዲ ከሆንክ ጀስት ሚውትን አብርተህ ንገረን፣ ከዛ እንጀምራለን። ሊወጣ ነው ሀቡ ምግብ ዋላለባት እየበሉ ነው። ራት በልተው ሰው ልቡ ሊወጣ ነው ከምትይ ልቤ ሊወጣ ነው በሚል አይደለም። ቆርጦልኝ ደረሰኝም አልደረሰኝም እንኳን አንቺ ለአንቺ እኛ ቆርጦናል። በለው ሰው ሲደርሰው እንትን አይለም፣ አይኑ ይቀላል፣ ችግር የለውም። ግን እናንተ ደስ ይበላችሁ ይድረሰኝና እኔም ወላሂ እኔ ግን አንቺ ቢደርሰሽ ችግር የለውም። ችግሩ ህዝቡ እኔ ቢደርሰኝ እኔ ቢደርሰኝ ትልቅ ጦርነት ነው ቲክቶክ ላይ የሚነሳው። እድልሽ ነው ቆርጠሻል። ግን እኔ ምን አገባኝ? ጦርነቱ ተነስቶ ይቁም። ከፈለገ ብቻ ይድረሰኝ። እንዴ ጦርነት ልፈራ ነው ደግሞ እድሉን አግኝቼ? እኔማ ብቻ ይድረሰኝ። ስሚ ግማሹ ህዝብ በቤት ባለቤት እየሆነ ነው፣ ግማሹ ህዝብ ሁሉ ነገር እየደረሰ ነው። አንቺ ቢደርስሽ ለምንድን ነው እንትን የሚለው? እንዴ ላይደርስ ማየትሙት ድፍረታቸው የቲክቶክ ማህበረሰብ ላይቭን ከፍቶ ልንገርሽ እሱ የሚፈጠረው እኔ ቢደርሰኝ ሁሉም የቲክቶክ ማህበረሰብ ቲክቶክ ላይቭን ከፍቶ ፎቶ ዘቅዝቆ በሙስና ነው የደረሳት ብለው ሌሊቱን ሙሉ ሲያወሩ ነው የሚያድሩት። በቃ የቆረጠም ያልቆረጠም ፈጣሪ እንግዲህ እነሱ እንደፈለጉ ያውሩ፣ ግን አንቺ ይድረሰኝ። ፈጣሪ ይሄንን አይቶ ይድረሰኝ። እኔ ጠንካራ ነኝ፣ እቋቋመዋለሁ። ይድረሰኝ። ይደርስሻል። አዎ ይደርስሻል። ደግሞ ታያለሽ፣ ታውቂያለሽ። ለምን እንደሆነ አንቺ ለሁሉም ሰው መልካም አስበሽ ዛሬ እኛ አንቺ ባትኖሪ ሰክሰስን አናውቀውም፣ ሰክሰስን አናገኝም። ዛሬ እዚህ ጋር የሚደርሳት ሴት አንቺ ባትኖሪ ባለቤት አትሆንም። ገባሽ? ለምን ሌላው ሰው በአንቺ ምክንያት ሁሉ ነገር እያገኘ አንቺ የማታገኝበት ምክንያት ምንድን ነው? የፈለገ ምንም ቢሆኑ እኮ ማሚ ህዝቡ ከአንቺ ጋር ነው። መልካም ስራሽ የትም ብትሄጂ ያኖርሻል። ሀቢብ የአንቺ መልካም ስራ ማንም ቢዘቀዘቅ ምንም አይደለም። ማሪ ይሄ ሁላ ወሬ እኮ ከይደርስሻል በኋላ ይደርሳል። ማሪ ከይደርስሻል በኋላ ይደርሳል። እውነቷን ነው። ሪሚሻ ከይደርሳል በኋላ አሁን ከደረሰሽ በኋላ ይደርሳል ይሄ ወሬ። ይድረስሽና ይሞክራል። ምንም እድል የላችሁም ልንገርህ። ሪምን ቅድም እንዲህ አልኳትኝ፣ አንቺ ሁሌ ፋሲካ የለም አይደርስሽም አልኳት። በአንደኛው ዙር ደርሶሻል፣ ከዚህ በኋላ አይደርስሽም እላታለሁ። አታሟችብኝ፣ ተናዳ አታሟችብኝ አለችብኝ። ሲደርሳት ኤክስፔክት አድርጋ ነበረ። ኖ ይደርሳታል፣ ለሪሚሻ ይደርሳታል። ሱስና ሪሚሻ ይደርሳቸዋል። ስለቀመሰችው ታውቋለች። በነገራችን ላይ እንድገባ ትልቁን ክፍያ የከፈለችው 2 ትኬት ለእኔና ለአክስቴ የቆረጠችው ሚሚሻ። ይሄ ዕጣ ከደረሰኝ በብዙ 100 ሺህ ብሮች ነው ኪስሽን ማደልበው። በብዙ 100 ሺህ ብሮች አካውንትሽን ትልክልኛለሽ፣ እልክልሻለሁ። ኧረ ሚኪ አትሳሳት፣ አትበል። ከአንተ ኪስ 100 ሺህ ሊወጣ ቁጭ በል። ሪሚሻ እኔ ቅድም ሳቆልጳጵስሽ አሁን አንቺ ትክስኛለሽ። እኔ ወንድም በኋላ ቃላባይ እንዳትባል ነው። አይ ማርያምን ከደረሰኝ አንቺ እኔ ባለውለታዬን አልረሳም። ሚሚሻ በዚህ አጋጣሚ ቴንኪው ጉድላክ ሚሚነች የቆረጠችልኝ አቡ ትዝ ይልሻል። ምርጥ ሰው ናት፣ ምርጥ እህቴ ናት። እኔ እኮ አስቤ ነው እኮ ሚኪ በኋላ ቃላባይ
ሀቢባ ቤት ነው ያወቅኩት። በቃ ክሬዲቴን አትርሳ። እኔ ቤት በጣም አይደርሰኝም። ሁለት ሪንጎል እንዳይሆን ብዙ ኳሊቲ ሰዎች አስተዋውቄታለሁ። እሺ ዶክተር ባንነጋገር ደስ ይለኛል። ሎተሪ ላይ ቁጭ ብለን እድላችን ነገ እንነጋገራለን። ጋይስ ሚሊ ናት ቃሌ ነው። ይኸውልህ ቤቱ ከደረሰኝ ሆክ ተክ ብዬ 300 ሺህ ሀቢባ ቤት ነው ለእርዳታ የምሰጠው። ቤቱ የአንደኛው ከደረሰች ነው። ቤቱ ከደረሳት 300 ሺህ ብር እኔ ቤት እርዳታ ትሰጣለች። እኔ ቤት ሰዎች በቀደምም ከደረሳት 500 ሺህ ላይ 200 ሺውን እኔ ቤት ነው የረዳችው። ቴንኪው ሚሚ ሪሚሻ ከድሮም ጀምሮ ትረዳለች። በቃ ብቻ ነፍ ነው የምትረዳው። ፈጣሪ ምርጥ ሰው ናት፣ ጥርጥር የሌላት ምርጥ ሰው። ባሏም ደግሞ ምርጥ ሰው ነው። ምርጥ ሰው ኤላ የአራዳ ልጅ ይመቸው፣ ውለዱ፣ ክበዱ። ምርጥ ሰው ማርያምን። ሱሱዬ የሪሚሻን ባል አይተሽዋል? ወይኔ ቦዲ ቢውልደር ነው፣ መስሚያው ጥጥ ነው። ስሚ 6 ሰው ይዞ እንደዚህ ኩሻፕ ይሰራል። በጣም ወሳኝ ሰው ኤላ የአራዳ ልጅ 6 ሰው ይዞ እንደዚህ ኩሻፕ ጠጥተሽ ነው ምን ይመጣ አባቴ ገና እኔ ቀን ሙሉ ስለፈልግ ነው ያልኩት። ያልገባሁት ነገር ለምን አውጥታችሁ አትገላግሉንም? ግን እኔ አንድ ቆርጬ 16 ከቆረጠ ሰው ጋር በዚህ አይቀር ከተሰበሰባችሁ አይቀር ዩቲዩብ ያለ አሪፍ ኮንቴንት ይዤ ልመጣ ነው። ዩቲዩቤን እዚህ ሊንኩ ላይ ያለ ገብታችሁ ሰብስክራይብ አድርጉት። ዩቲዩቡን በቆንጆ ስራ ልከሰትላችሁ ነው። ባለፈው 10 ሺህ ያስገብታችሁኛል። አሁን ደግሞ 30 ሺህ ሰው አላችሁ። ሂዱና 30 ሺዎቹ ሂዱና ሰብስክራይብ አድርጉት። 10 ሺህ ሰብስክራይብ አለ 40 ሺህ ያስገቡት። ከጠው በኋላ ይሻልካል። አሁን ልባቸው ቀጥ ስላለ ከጠው በኋላ ችግር የለውም። በቃ ችግር የለም። አይ እግረ መንገድ እየሄዱ ሊንኩ ግን አለ እዛው ላይ እግረ መንገድ እየሄዱ አሁን የትም ሂዱ ብትላቸው እነሱችን ብለዋል። ትኬቱ እራቱ አላለቀም። ኮዬ ፈቼ ትላለህ። ኮዬ ፈቼ ህዝቡ ኮዬ ፈቼ ሊገባ ነው። ኮዬ እራቱ ካለቀን ጀምረው ፕሮግራሙን አሁን እኔ ነገ መሳሳት እነዚህ 7 ሺህ ምናምን ራሱ ፎሎ ያደረጉኝ ሰዎች ይሸለማሉ። ጄሪ ጋር የሚደርሰኝ ትላለች። ከሌለ ሰው ጋር ትታገያለሽ እንዴ? ቦሌ እኮ 6 ፎቅ አላት ጄሪ። አሁን ሰው ራሳችን ላይ ቁጭ አለ። ምን አገባሽ? ስሜት ላርገላችሁ። በሉ በቃ ቻው ጋይስ፣ ውረዱ። መመሪያ በትልቁ ሰክሰስ ሚኪ ባይ ከእጣው በኋላ እንገናኛለን። ሊወጣ ነው ያካበቱ ብዙ እየተደረጉ ብዙ ለህዝብ ያደረጉ ታላላቅ እንዲያደርጉ የድርጅቱ አስተዳደር የሆነው አቶ ፍሬው ትንሽ ድምፅ ማለት ነው። አቶ ፍሬውን ወደ መድረክ ጋብዛለሁ። ትንሽ ድምፅ ድጋሜ እያመሰግናችሁ አሁን ደግሞ በማዕከላችን ላይ የሚገኙ እንግዶቻችን አሉ። ከነዚያም መሀል ሳክሴስ ፕላስ ቻሪታብል ኦርጋናይዜሽን በአንዳንድ ነገር ላይ አብሮ ከእነሱ ጋር የሰራ ወይም ቅድም ያልነው ነገሮችን የራሳቸውን እንዲችሉ ራሳቸውን ችለው ራሳቸውን እንዲቋቋሙ ስራ ላይ እንዲሰማሩ ወጥተው እንዲገቡ ካደረግናቸው ሰዎች መካከል የተወሰኑ 1-4 ሰዎች በዚህ መካከል ይገኛሉ። እነሱም የተወሰነ ነገሮችን ብሎ እና ብናገሩ ለሌሎች አካላችን ደግሞ ስፔሻሊ ላይ የሚገኙ በተለያየ ዓለም ላይ በአረቡ ዓለም ላይ በአፍሪካ ዓለም ላይ ተሰደው ከዛም ደግሞ አሜሪካ ነገር ላይ ካናዳ ላይ ዩሮፕ ላይ በተለያየ የዛሬን ቀን ቲኬት ገዝተው በጉጉት የሚጠባበቁ የሳክሰስ ፕላስ ቻሪታብል ኦርጋናይዜሽን
ቤተሰቦቻችን በላይቭ ላይ ይገኛሉ። ይህን ፕሮግራም ደግሞ በማስታወቂያ በጣም የጀርባ አጥንት ሆና ስታስኬድልን የነበረችው እህታችን ሀቢባም ላይ ትገኛለች። ከእነሱ የተወሰነ ቴስቲሞኒ መስማት ስላለባቸው ምክንያቱም እነሱ ቲኬት ሲገዙ ነው ለእነሱ አስፈላጊው ሽልማት ካዘጋጀን በኋላ በጥቂት በተረፈ ሳንቲሞች ነው እኒህን ወገኖቹን ስንደግፋቸው ነበር። ከነዛ ከተደገፉ ወገኖች መካከል ቲኬቶቹ እዚህ ይገኛሉ። በስንብር ቀርበው ቴስቲሞኒ እንዲሰጡ የተቀሩ አሉ። ከነዚያ መሀል እጅግ የምንወደው የምናከብረው ዳግማዊ አሰፋ አንዳንድ ነገሮችን እንድን ቅድሚያ እንሰጠዋለን። በመቀጠል ደግሞ ሌሎችንም እንሰጣለን። ዘውዳቸው ዳግማዊ አሰፋ በትልቅ ፊትና ይጋብዛሉ። አንዳንድ ነገሮችን መናገር ያለብን በልብ ውስጥ ያሰብኩን ያስቀመጥከውን መልዕክት ልታስተላልፍ እድሉና መድረኩን ለአንተ እንሰጣለን። በመቀጠልም ወንድማችን የቅን ልቦች ባለቤት መስራች ዋና ባለራዕይ የሆነው ፓስፊሽን በማዕከላችን ይገኛል። እሱ ደግሞ በተለያየ ነገር ለዚህ ድርጅት እጁን የዘረጋ ድርጅቱ በሁለቱ እግር ቆሞ እንዲቀጥልና ጥሩ ደረጃ ላይ ዛሬ እንደዚህ አምሮ እና ተውቦ እንድታዩ ብዙ ኮረብቶችን ስንጣ ስንወርድ ከኛ ጋር አብሮ የቆመ ግንባር ቀደም የሆነ የጀርባ አጥንታችን የሆነ መልካም ድንቅ የሆነ ወንድማችን ተስፍሽ በማዕከላችን ይገኛል። ቅን ልቦች ሌሎችም ያውቁታል፣ በደንብ በፕሮፋይሉ ይታወቃል። በተለያየ ዓለም ያሉ ሰዎች ያውቁታል። እሱም ከዳግማዊ አሰፋ መቀጠል አንዳንድ ነገር ይላልና ከዛ በኋላ ወዲያው ወጣ ፕሮግራም እንሄድ ይሆናል። ዳግማዊ እናንተ እንሰጣለን። እሺ፣ በጣም አድርጌ አመሰግናለሁ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራሮች፣ ሰራተኞች፣ ጥሪ ተደርጎላችሁ እዚህ የተገኛችሁ እንግዶች፣ በተለይ ደግሞ በመላው ዓለም ላይ በተለያዩ አካባቢዎች ናችሁ የሰክሰስ ፕላስን ዓላማ በመደገፍ አብራችሁ ያላችሁ እህታችንን ሀቢባ እንዲሁም ተከታዮቿንም ጨምሮ ሁላችሁንም በመጀመሪያ እግዚአብሔር እድሜ ሰጥቶ ጊዜ ሰጥቶ ከነዚህ ሁሉ ነገሮች አልፈን ዛሬ እንድንደርስ እግዚአብሔር እድል ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የኔ አሁን ንግግር ማድረጌ ይጠቅማል ብዬ ያሰብኩት አብዛኛው ሰው ስለበላ በደንብ ያጨበጭባል ብዬ ነበር። ለኔ ሳይሆን ለሰክሰስ ፕላስ። ከዛ ውጭ ከሰክሰስ ፕላስ ጋር ከተዋወቁን እንግዲህ ጥቂት ጊዜያት አልፈዋል። በተለይም ቅርብ ጊዜ ወደ ውጭ ሀገር በነበረኝ ሕክምና ጊዜ ሰክሰስ ፕላስ ከፍተኛ ድጋፍ ካደረጉላቸው ሰዎች መካከል አንዱ ነኝ። የሕክምና ድጋፍን ብቻ ሳይሆን አሁን ከሕክምናም ጋር በተያያዘ እዚሁ አዲስ አበባ ሆኜ እየሰራሁ ላለኋቸው እየተደረደርኩባቸው ላለኋቸው ስራዎችን እስከ መጨረሻው ድረስ እኛ እንደግፋለን፣ መሟላት ያለበትን ነገር እናሟላለን ብለው ከጎኔ ያሉ ሰዎች ናቸውና በድጋሚ ሁላችሁም ሰክሰስ ፕላስን እንድታመሰግኑልኝ እጠይቃችኋለሁ። ሌላው ለብዙ ሰው ዊልቸር የሚባለው ነገር ከመንቀሳቀሻ ጋር ብቻ ተደርጎ ይታሰባል። ስለዚህ አንድ ሰው ዊልቸር አገኘ ማለት የሆነ ቦታ ይሄዳል ወይም ይመለሳል ማለት ነው ተብሎ ይታሰባል። ግን ዊልቸር ለአንድ መራመድ ለማይችል ጉዳት ለደረሰበት ሰው ህልውና አንደኛ ኢንዲፔንደንስ ነው፣ ለሁሉ ነገር ጥገኛ ከመሆን የሚታደገው ነገር ነው። ሁለተኛ ፍላጎቱን የሚያሟላበት ነገር ነው። ማግኘት ቀላል ካለመሆኑ የተነሳ
ለመግዛትም በሺዎች የሚቆጠሩ ገንዘብ የሚፈልግ ከመሆኑ የተነሳ በጣም ብዙ ወገኖቻችን ፀሐይ ላይ መውጣት እየፈለጉ መውጣት የማይችሉ፣ ንፋስ መቀበል እየፈለጉ መሄድ የማይችሉ፣ ከሁሉ ደግሞ አሰቃቂው ነገር ወደ ሕክምና ቦታ ለመሄድ እየፈለጉ በዊልቸር እጦት ምክንያት በቤታቸው የሚቀመጡ ሰዎች በሚሊዮን የሚቆጠሩ ናቸው። በጦርነት፣ በትራንስፖርት አደጋ፣ በሕክምና ስህተት ምክንያቱ በማይታወቅ ችግሮች እጅግ በጣም ብዙ ወገኖቻችን በተለይ ደግሞ መስራት የሚችሉ ውጤታማ ሊባል የሚችሉ ብዙ ወጣት ዛሬ አደጋ ላይ ነው ያለው። ሰክሰስ ፕላስ ባለፈው ከእህታችን ሀቢባ ጋር በመተባበር ከ50 በላይ ዊልቸሮችን ነጻ ሲሰጥ እጅግ በጣም ከተደሰቱ ሰዎች መካከል እኔ አንዱ ነው። ሰዎቹ ነፃነት ማግኘታቸውን መንቀሳቀሳቸውን ብቻ አትዩ፣ ቤተሰቦቻቸው ነው ነፃነት የሚያገኙት። አንድ ህፃን ልጅ በዊልቸር እጦት ቤት ውስጥ ሲቀመጥ እናቱ ሳትወድ በግድ እሱን ለመጠበቅ ቤት ውስጥ መቀመጥ አለበት። ወደ ሽንት ቤት፣ ወደ ተለያዩ ቦታዎች ማመላለስ ይኖርባል። አሁን ልጁ መስራት እየቻለ በጉዳቱ ሳይችል ቀረ። መንቀሳቀስ ባለመቻሉ እናቱ ደግሞ መስራት እየቻለች ቤት ውስጥ ቀረች እና ዘርፈ ብዙ አደጋ። ሰክሰስ ፕላስ ይህንን ለማስቀረት በጣም ብዙ ሰዎችን በመላው ኢትዮጵያ ዘር፣ ሃይማኖት፣ ቆዳ፣ ብሔር አንድ ነገር መስፈርት ሳይቀመጥ ጉዳት ላለባቸው ሰዎች ደግሞ ላደረጋችሁት አስተዋጽኦ በጣም አድርጌ አመሰግናችኋለሁ። ሶስተኛው ነገር በተለያየ አረብ ሀገርም በአውሮፓም በአሜሪካም በሁሉም ቦታ ያሉ ኢትዮጵያውያን ቤት እንዲያገኙ፣ ምክንያቱም የተሰደዱበት ምክንያት መሰረታዊ ፍላጎታቸው ማሟላት ባለመቻል፣ ከነዛ ውስጥ ደግሞ አንዱ መሰረታዊ ፍላጎት ቤት። ሰክሰስ ፕላስ በተቻለ መጠን በአጭር ጊዜ በቤት የሚያገኙበትን እጣ ማመቻቸቱ እርግጥ ነው ለሁሉም በአንዴ ላይደርስ ይችላል። ግን ቢያንስ በሂደት የሚቻለውን እንኳን ለማዳረስ እድል መስጠቱ የሚያስመሰግነው ነገር ነው። ግን ደግሞ አንድ ነገር ልንገራችሁ፣ በብዙ እጣዎች በብዙ ሎተሪዎች ውስጥ ተሳትፈናል። እጣ የደረሳቸው ሰዎች ገንዘብ ያገኛሉ። እጣ ያልደረሳቸው ሰዎች ደግሞ ገንዘባቸው የት እንደሚሄድም አያውቁትም። የመጠየቅም መብት የላቸውም። በቃ ቆርጠሃል፣ አልደረሰህም። ከዛ በኋላ ያለው ግለሰብ ኪስ የሚግባ ሌላም ድርጅት ጋር ይግባ የመጠየቅ መብት አይኖራቸው። የሰክሰስ ፕላስን እጣ በጣም ልዩ የሚያደርገው በከፈሉት 2000 ብር እድል ከቀናቸው ቤት ያገኛሉ። እድል ካልቀናቸው የሚረዳ ያጣ ወገናቸው በእነሱ 2000 ብር ተጠራቅሞ ዊልቸር ይገዛል። ስለዚህ የሰጡት ገንዘብ ተመልሶ በጎና መልካም ዓላማ ላይ ይውላል ማለት ነው። ይሄ ደግሞ በአንድ ድንጋይ እንደሚባለው በአንድ በኩል የሚፈልጉትን ነገር ሞክረው፣ በሌላ በኩል ግን ገንዘባቸው እንዲሁ እንደቀረ እንደተበላ የሚቀር ሳይሆን የብዙ ነፍሶች እረፍት፣ የብዙ ጉዳት የደረሰባቸው ሰዎች የጥያቄ መልስ ሆናል። ስለዚህ ዛሬ እጣው የሚደርሳችሁ 4 ሰዎች ወይም 3 ሰዎች እንኳን ደስ ያላችሁ፣ በጣም ደስ ይላል። እጣው ያልደረሳችሁ
ቲኬት የቆረጣችሁ 1,000 ሆኑ 10,000 ሆኑ እናንተ ደግሞ የበለጠ እንኳን ደስ አላችሁ። ምክንያቱም ለአንድ ወገናችሁ እግር ሆናችኋል። ለአንድ ወገናችሁ ብርሃን ሆናችኋል። የፀሐይ መውጫ ምክንያት ሆናችኋል እና ይህ በጣም ትልቅ ነገር ነው። ዛሬ የሰክሰስ ፕላስን አመራሮች፣ ሰራተኞች በራሱ ፍቃድ የሰክሰስ ፕላስ የበጎ ፈቃደኛ ሰራተኛ መሆኔ በዚሁ አጋጣሚ መግለጽ ፈልጋለሁ። ዓላማውን ስለምደግፍ ለብዙ ሰዎች መድረሱን ስለምደግፍ ማለት ነው። በተረፈ በጣም አመሰግናለሁ። እግዚአብሔር ይርዳችሁ፣ መንገዳችሁ ይቅናላችሁ። ሰራተኞችም እንደ ማንኛውም ድርጅት ወይም ቢሮ እንደምትሰሩ ሳይሆን ለወገናችሁ እንደምትሮጡ አስባችሁ ትጋታችሁ ላይ ቅንነት ጨምራችሁ እንድትሰሩ አደራ ማለት ፈልጋለሁ። አመሰግናለሁ። ዳግምን እጅግ በጣም አድርገን እናመሰግናለን። ዳግምን ሀገር ውስጥም ከሀገር ውጭም ሺዎች ያውቁታል። አሁን እንደሰማችሁት ዳጊ ውስጥ ያለው በጣም ወርቅ የሆነ የሰውን ሕይወት የሚቀይር ለብዙ ሰዎች ማጽናት እናመሰግናለን። ሰዓት እየሄደ ስላለ አሁንም ቀጥታ እንጠይቃለን። እየጨረስን ነው። ወደ ቀጥታ ሴሬሞኒው እናልፋለን። እስከዛም ግን አንድ ሁለት ነገር የሚሉን ወገኖች ባህል አሉ። እህታችን አይላንም አለች። እሷም ደግሞ አንዳንድ ነገር ትላለች። በማስቀደም እስከዛም ምንም አንዳንድ ነገር ላታለው። እህታችን አይን አለም ጥቂት የሆነ አካል ጉዳት አለት። በአካል ጉዳተኛ በዛ መልክ አግዘናታል። ያውንም በማገዝ አንዳንድ ነገር እንትን ብለናል። በሶሻል ሚዲያም በደንብ ትታወቃለች። እሷና ሁለት ልጆቿ ቆሞ መራመድ አይችሉም። ለዚህም ደግሞ ባለቤቷ ከአጠገቧ ቁጭ ያለው ባለቤቷ እሷን ትምህርት ቤት በማድረስ ገበያ በማድረስ ቸርች በማድረስ የተለያዩ ቦታ እሷን ይዞ በመንቀሳቀስ በዛ ላይም በተጨማሪ ልጆቿን ትምህርት ቤት በማድረስ የተለያዩ ቦታ በማድረስ ባለቤቷም ትንሽ የወገብ ጤና ችግር እያጋጠመው እንዳለ ሳምንትን ለዚህ ነገር ትንሽ የፋይናንሻል ችግርም ነበራቸው። ሁለት ልጆቹም የተለያየ ቦታ ያደርሳል፣ እሷን የተለያየ ቦታ ያደርሳታል። ገበያ፣ ቸርች፣ ብዙ ቦታ ነው። በእርግጥ ታውቃላችሁ ስንት ቦታ እንደምትውሉ ምንም መንገር አይጠበቅብንም፣ ታስተውላላችሁ። ይህን ሁሉ ብቻውን እያደረገ በዛ ላይ በተጨማሪ የጉልበት ስራ እየሰራ ነው ቤተሰቡን የሚያስተዳድረው። ባለፈው ዊልቸር ሳተናቸው ነበር። በተጨማሪ ደግሞ ለዚህ ቤተሰብ እንደው ከቻልን ትንሽዬ ጠጠር ነገር ወርውረን እኛ ምንችለውን አቅማችን የሚፈቅደውን ብናደርግ፣ ሌሎቹም ደግሞ በጎና መልካም የሆኑ ሰዎች እጃቸውን ቢዘረጉ ይሄ ቤተሰብ ለምን ባለቤቷ ለልጆቿም ለልጆቹም ለእሷም መኖር ያስፈልጋል። እሱ አሁን ወገብ ደግሞ በጀመረበት በዛው ከቀጠለ እሱ ደግሞ አራተኛ የቤቱ አካል ጉዳተኛ የሆኑና ሙሉ ቤቱን የሚያንቀሳቀስ አካል ሊጠፋ ነው። በጣም መረባረብ ያለብን በጣም ትልቅ ድጋፍ የሚያስፈልጋቸው በጣም ኤርጀንት ኬዝ ነው ይሄ በእኛ በሰክሰስ ፕላስ ቻሪቴብል አመለካከት። ለዚህም ብለን የሚበሉትን የሚጠጡትን ነገር እንኳን ገቢን እንዲያገኙበት ልጆቹንም ትምህርት ቤት እንዲያደርስ፣ እሷንም ደግሞ ገበያ ስትሄድ ተማሪ ነች፣ የአካውንቲንግ ዲግሪ አላት ይመስለኛል። በተጨማሪ ሌላ ትምህርትም የተማረች ነው። ትምህርት ቤት እንዲያደርሳት ከዛም እንዲመልሳት፣ በዛው ደግሞ የሚበሉት የሚጠጡትን ጥቂት ነገሮችን ከተገኘ ተብሎ ለአይን አለምና ለቤተሰቦቿ አዲስ 00 ባጃጅ አሁን ይገዛላታል። ይህንንም ደግሞ እስከ ቤቷ ሄድን ቤቷን አይተን ያሉበትን ሁኔታ ከአንድም ሁለት ሶስቴ የድርጅቱን ስታፎቹን የሚመለከታቸው አጋሎችን ይዘን ሄደን የሚኖሩት ሐዋሳ ነው። እስከ ቤታቸው ተመላልሰን አይተን ቁጭ አድርገን አናግረናቸው ገንዘብ ብንሰጣችሁ የሆነ ነገር ላይ ታውላላችሁ፣ ግን እሱም ወደ ሌላ ኢማም ላይ ሽፍት እያደረገ ስላለ ሌላ ማትወጡበት ችግር ላይ ሊትገቡ ነው በሚል ከነሱ ጋር
እንደ ድርጅት ሳይሆን የቤተሰብ የሆነ ንግግር አድርገን ነው። አንደኛ ይወጣሉ፣ ይገባሉ፣ ይመላለሱበታል። የተወሰነ ገቢም ያመጣላቸዋል፣ ይበላሉ፣ ይጠጣሉ። ይህን ስናደርግ አንድ ጥሪ እኔ ስፔሻሊ በዚህ በላይ ቡላ ሆናችሁ የምትከታተሉትን እዚህም ያላችሁትን ወገኖችን አንድ ጥሪ ማስተላለፍ ፈልጋለሁ። እኛ ለብዙዎች ለሺዎች መድረስ ስለምንፈልግ የምንችለውን ያህል እንለቀቃለን፣ አቅማችን የፈቀደውን ያህል። ለዚህም የጀርባ አጥንት ሆናችሁ ቲኬት የምትገዙ ዕጣ የምትሳተፉ ሌላም ደግሞ በተለያየ ነገር እገዛ የምታደርጉልን ቢሮችን ላይ የምትሰሩ ስታፎቻችን ጠቅላላ ቲኬት ሴንተር ላይ፣ አይቲ ሲስቴም ላይ፣ ሬጂስተር በማድረግ ላይ፣ ኮል ሴንተር ላይ የምትሰሩ ለዚህ በጎና መልካም ለሆነው ነገር እጃችሁን የምትዘረጉ ሁላችሁንም እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። በዚህም ተጨማሪ አይን ዓለምን እኛ ምንችለውን አድርገናል። ሜይ ቢ አሜሪካ የምትኖሩ፣ ካናዳ የምትኖሩ፣ ዩሮፕ ያላችሁ፣ አረብ ሀገር ያላችሁ፣ ሳውዝ አፍሪካ፣ አፍሪካ ውስጥ፣ ኤዥያ ውስጥ ያላችሁ፣ የተለያየ ዓለም ላይ ያላችሁ አይን ዓለም በራሷ ትንሽ ሰዓት በጣም እየሄደ ስለሆነ በተቻለ ፍጥነት ትንሽ ነገር ትልና በዛው ስልኳን ብትናገር ደውላችሁ እኛ ባጃጅ ገዝተንላታል። አዲስ ባጃጅ ይገዛላታል፣ አሁን ይሰጣል። ያን ባጃጅ ባለቤቷ እነሱንም ያመላልሳል፣ የተወሰነ ገቢ እንዲያመጣ ያደርጋል፣ ልጆቹንም ትምህርት ቤት ያደርሳል። እሱም ከወገብ ህመም የሚያርፍበት አጋጣሚ ተፈጥሯል። ግን እሷም ደግሞ አንዳንድ ነገር የምትል ነገር ካለ ተናግራ ስልኳን ብትናገር ይሄ ነገር ልባችሁን የሚናካችሁ ሰዎች ካላችሁ በመላ ዓለም ላይ ያላችሁ ሰውን ለመርዳት ሰው መሆን በቂ። ኪሳችሁን አትመልከቱ፣ ፍሪጃችሁን አትመልከቱ፣ አካውንታችሁን አትመልከቱ። 10 ሳንቲም ከብዙዎች ተደምሮ የአይን ዓለምን ህይወት አንድ እርምጃ ፈቀቅ ያለ ይህን እንድታደርጉ እሷም ትንሽ ነገር ተናግራ በዛ አጋጣሚ አይን ዓለምዬ በተቻለ አይል ስልክሽን ብትነግሪያቸውና ስልክሽን ላይ ብላ ይዘው የሚፈልጉ በጎነ ቄል የሆኑ ሰዎች ከዚህ መሀል ካሉ አንቺን በግል ሰፖርት እንዲያደርጉ እድሉን እናመቻችልሻለን። ከአንቺ በቀጠል ደግሞ ሽብሬን በማዕከል ላይ ትገኛለች። እሷም አካል ጉዳተኛ ብትሆንም የተለያዩ ስራዎችን በመስራት ሰፌዶችን በማዘግ የተለያዩ እሷ ራሷ ትናገራለች። እሷም ራሷን በራሷ ለማስተዳደር ብዙ የምትጥር ነች። ለዚህ ነገር ደግሞ እሷን በደንብ አድርጋ ራሷን እንድትችል ቤተሰቧን እንድታስተዳድር እኛም የበኩላችን እርዳታ ለማድረግ ቃል ገብተንላታል። ሌላው አንድ ወንድማችን ቡታጅራ የሚኖር ወጣት ወንድም አለ። በመኪና አደጋ አንድ እጁን ያጣ፣ ከዚያም የተነሳ ደግሞ እጁ የተቆረጠው እጁ ላይ ትንሽ ይመስለኛል ኢንፌክሽን ፈጥሮ ወደ ሰውነቱ አንዳንድ ነገር እየሄደ አላስፈላጊ ውፍረትም እየመጣ የሚቸገር ወንድም አለ። ብዙ ረዥም ጊዜ ሆስፒታል ላይ ተኝቷል። ብዙዎች ተረባርበዋል። አሁን ግን ብዙዎች እንድለምን ጎዳና እንዲወጣ ብዙ ፑሽ አድርጎታል። እኛ ግን በፍጹም ጎዳና ወጥተን ሌሎቹን ከጎዳና እያነስ አንተ ደግሞ ተጨማሪ ጎዳና መውጣት አስፈላጊ አይደለም። ለዛ እኛ የምንችለው እናደርግልሃለን። ምንድነው ብናደርግልህ ለአንተ ሊጠቅም የሚችለው ብለን እስከ ቢሮ ጠርተን ቢሮችን ላይ ቁጭ አድርገን አነጋግረን እሱም ደግሞ በትንሹ እንደ ቡቲክ አይነት ነገር በልብስ መሸጫ አይነት ነገር መሸጥ እችላለሁ፣ ፕሮፋይልም ስላለኝ በዛም እያስተዋወቁኝ እችላለሁ ስል ባለፈው ሳምንት 100,000 ብር ሰጥተን ቤት እየተከራየ እስከ 6 ወር ያለውን የቤት ክራይ ከፍሎ አንዳንድ ነገር አመቻችቷል። ዛሬ ደግሞ ተጨማሪ 100,000 ብር ይሰጠዋል። የመነሻ እንዲሆን የመነሻ ድንጋይ እንዲሆን የመነሻ ጠጠር እንዲሆን እኛ ሳክሰስ ፕላስ ቻሪታብል ኦርጋናይዜሽን ለአሸናፊ የቡቲክ የቦንዳ ማስጀመሪያ 200,000 ብር ሰጥተናል። ይህ እዚህ ያሉት ደግሞ ጥቂቶች ናቸው። ለብዙዎች አድርገን ማምጣት የሚችሉትን ዛሬ ለዚህ ኢቨንት አቅራቢያ ያሉትን የጋበዝናቸው ብዙዎች አሉ። እሱም ደግሞ በእኛ በሶሻል ሚዲያዎች ላይ ነው እያመጣን የምናሳያችሁ ነው። ብዙዎችን በዛ ነው የሚከታተሉት። እነሱም ጥቂት አንዳንድ ሁለት ይከሰጣቸዋል። ስራቸውን ያሉበት ሁኔታና ስልካቸውን ይናገራሉ። እዚህም ያላችሁ ወገኖች መርዳት የሚችሉ እባካችሁን ላይቭ ላይ የምትገኙ በመላ ዓለም ላይ በተለያየ ዓለም ላይ ያላችሁ ደጋግ ኢትዮጵያውያን ምን ወገኖች እንዲደግፏቸው በፊትና እንጠይቃለን። በመጀመሪያ በጣም አመሰግናለሁ። ፍሬውን ማመስገን እፈልጋለሁ። እንዲሁም ቦርድ አባላት ቶች ላይ ሀቢባን የሀቢባን ቤተሰቦች በጣም ላመሰግን እፈልጋለሁ። ከሰክሰስ ድርጅት ጋር ያገናኘችን ሀቢባ ነች። ቤቷን ከፍታ ዊልቸር በጣም ያስፈልገኝ ነበረ።
እንደ አጋጣሚ የወለድኳቸውን ልጆች ያውቃሉ ናቸው። ዊልቸር በጣም ቸገር ነበረ። ያው 2015 በዲፕሎማ አካውንቲንግ ተመርቄ አሁን ደግሞ ማኔጅመንት ዲግሪ ተማሪ 2ኛ ዓመት ላይ ትምህርት ቤት መሄድ አልችልም። ቸርች አንዳንድ ቦታ ላይ መንቀሳቀስ በጣም ከብዶኝ በነበረ ሰዓት አጋጣሚ ቲክቶክ እያየሁ ስልኬ የማይሰራም ነበር እና በቃ ወንድሜ ዳጊ በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ። ወደ ሚዲያ እንድመጣ ያደረገኝ ትልቅ በህይወቴ በኑሮዬ ጣልቃ ገብቶ ከሰው ጋር እንድተዋወቅ ያደረገኝ ደግሞ ያሰፋው እሱ ወደ ሚዲያ ከመጣኝ በኋላ ነው ብዙ ነገር የህይወቴ እየቀለለ የመጣው። ዳጊዬ እንደ ሁል ጊዜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ሁል ጊዜ እንደምለው ዳጊ ታናሽ ወንድሜ ነው የምለው። በጣም ነው የማከብርህ፣ በጣም ነው የምወድህ። እዚህ ለመድረሳችን እዚህ ለመቆማችን በእኔ በቤተሰብ ስላስቀመጥ እግዚአብሔር ያክብርልኝ ማለት ፈልጋለሁ። ዊልቸር በሚሰጥ ሰዓት ማስታወቂያውን ነበር ያየሁት። ያው ስልኬ ገዝትና ምናስገባ ቀጥታ ዳጊ ጋር ነበር የደወልኩት። ዳጊዬ ገብቶ አስመዘገበኝ። በ15 ቀን ውስጥ የተቀመጡበት ዊልቸር ሰክሰስ ፕላስ የኖሩበት ሐዋሳ ድረስ ይዞልኝ መጥቶ ሰጥቶኛል። በመቀጠል እዛው ሀቢባ ላይ መከታተል ጀመርኩኝ። ሀቢባ ደግሞ ስልክ እንደሌለኝ ስትሰማ እኔ ገዛላታለሁ ብላኝ አስገብታኝ በሰው ስልክ አሁን ያዝኩትን ዘመናዊ ስልክ አስገዝታለኝ። አንዱ እሱ ነው። በመቀጠልም እሷ ዋይፋም እንደምትገዛልኝ ነግራኝ ለልጄ ለትልቋ ልጄ ስልክ ገዝተው እንደሚልኩልኝ እሷ ቤት ቃል ገብተውልኝ እዛ በተደጋጋሚ ገዝት እሷ ጋር እየገባሁ ስለ ታሪኬ እያወራሁኝ ብዙ ቤተሰቦች አግኝቻለሁ። ሀቢባ ቤት እዛ እሷ ጋር እያወራሁ እያለ ሰክሰስን ማመልከቻ አስገብቼ ነበረ። መስራት ፈልጋለሁ። እኔም ልጆቼም ጎዳና ላይ መውጣት አንፈልግም። ያው ባለቤቴ ነው የቀን ስራ ሰርቶ እኛ ሶስታችንም የሚረዳንና ትንሽ ከ6 ወር በፊት ታመመና ኩላሊቱ በጣም ከብዶን ነበረ። ምክንያቱም ከእግዚአብሔር ቀጥሎ የኛ ህልውና እሱ ላይ ስላለ ማለት ነው። ታገበ አልፎ አልፎ ያው ያመዋል አልፎና በቃ መስራት አለብኝ፣ መቀመጥ የለብኝም። ሰክሰስ ይህንን ካዘጋጀ እስኪ ልጠይቀው ብዬ ደስ ስላለኝም ነው ማለት ስና ገስት ላይ መጥቶ በቃ ስራ እንድታስጀምረ ይፈልጋለሁ ስለው በአንድ አፍ ተቀበለኝ። የሚገርመው ሰክሰስ በጣም መልካም፣ በጣም ሀምብል የሆነ በጣም መቃላት በላይ ከአንዴም 2-3 ስልክ እንኳን ዝግ ሲሆን ነበር የስታፍ ሰራተኞችን ይዞ ያለበት ድረስ መጥቶ ተወያይቶ ያው እኔ ሸቀጣሸቀጥ ወይም ይሄ ማርኬት ነገር ቁጭ ባልኩበት መስራት ፈልጋለሁ ነበር ያልኩት። የባለቤቴ ጤንነትም እሳቤ ያደረገና አወራንና ያው አንዳንዴ ልጆቻችን መሄድ ስለማይችሉ ቤተክርስቲያን አይሄዱም። አንዳንዴ ምንም የታክሲ ማናገኝበት ቀን ስላለ ይቀራሉ። ብዙ ጊዜ ትምህርት ቤትም በጣም በጎ የሚባሉ የቸርች ልጆች ናቸው እያስተማሩልኝ ያሉትና ከአብርሃም በኋላ በቃ ባጃጅ መገዛት አለበት፣ የባለቤት ጤንነትም መጠበቅ አለበት፣ ልጆችም የሚፈልጉበት እንዲሄዱ ያለ ሀሳብ እንዲማሩ፣ በዚህም ትምህርት ቤት ያለ ሀሳብ እንዲሄድ። ትልቁ ነገር ደግሞ ያው የእሱ መኖር ለእኛ ስለሚጠቅመን ነገ እሱ ታሞ ቢተኛ የእኛ ዕጣ ክፍል መገመት ይቻላል እና
ባጃጁ እንደሚገዛልኝ ተነግሮን ዛሬ ደግሞ ደስ ብሎኝ እንግዲህ ከሐዋሳ ድረስ በሚገርም አቀባበል በሚገርም ሁኔታ ሙሉ ስፖንሰር ሆኖኝ የራሱ ሰክሰስ እዚሁ ሆቴል ያረፍኩት። ያው እንድታግዙን አሁንም ከሰክሰስ እንዳለው ብዙ አይነት ወጪ ያለብን የትኛውን ነገር የምንወጣው በብር ነው። ባለቤት አሁን በጣም ያመመው ነው። በዚሁ አጋጣሚ ከነገ ወዲያ ኩላሊቱንም ላስመረመረው ጭምር የመጣሁት በመላው ዓለም የምትገኙ እንዲሁም የአቢባ ቤተሰቦች አቢባም ከጎኔ እንድትቆሙ አሁንም አጋርነታችሁን አብሮነታችሁን እንድታሳዩ በአክብሮት እጠይቃለሁ። አመሰግናለሁ። ስልኬ 0920 44 09 46 ዲገና አንድ ሁለት ዲገና ሌሎችም እንዲዙ 0920 44 09 46 በመቀጠል ሽብሬ አንድ ሁለት የምትለውን ነገር አቀራርበ እንድትል። እሺ፣ በመጀመሪያ ሰክሰስ ፕላስ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ቀደም ዊልቸር ተሰጥቶኛል፣ ዊልቸር ሰጥተኸኛል። ሰክሰስ ፕላስ በጣም አመሰግናለሁ። እንጃ ምን ማለት ቃላት ያጥረኛል። በጣም ነው የማመሰግነው። ቀጣይ ደግሞ ሀቢባ በጣም አመሰግንሻለሁ። ሰክሰስ ፕላስን በአንቺ ነው ያወቅነው። ሀቢባ በጣም አመሰግንሻለሁ። በጣም አመሰግናለሁ። ብዙ ንግግር አልችልም። በጣም አመሰግናለሁ። እኔ የተለያዩ የእጅ ስራዎች አሉኝ። ስፌቶች፣ እንጀራ መሶብ፣ አገልግል፣ የተለያዩ ስፌቶችን እሰፋለሁ። ስልክ ቁጥሬ 09 በድጋሚ 09 54 15 69 ነው። በዚህ እየደወላችሁ አበረታቱኝ። አመሰግናለሁ። ስልኬ ልድገምላችሁ 09 በድጋሚ 09 54 15 69 አመሰግናለሁ። እናመሰግናለን። አንድ ወንድማችን አሸናፊ ይባላል። ገና ጎረምሳ ወጣት ነው። እሱ ደግሞ ቡቲክ ስራ ወይም የቦንዳ ስራ በትንሹ እንዲጀምር 200 ሺህ ብር የተሰጠው 100 ሺህ ብር ባለፈ ሳምንት 100 ሺህ ብር ማቻችለት ወንድማችን በማዕከላችን ይገኛል። አሁን እዚህ ባህል ከተለያየ ያሉ ኢትዮጵያውያን ሰራተኛ ከሚችሉ እንዲያግዙ እንዲያበረታቱትና የጀመረውን ነገር መሀል ላይ ሰዎች ሚሄዱ እንዳያረግ ወደፊት እንዲቀጥል እንዲደግፉ አንድ ነገር የሚለውን ነገር ብሎ ከዛ በኋላ እሱ ጉዳይ እንዲያስቀሙ እድሉ እንሰጣለን። እሺ፣ በመጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ሁላችሁም እዚህ መድረክ ላይ ያላችሁ እና በሚዲያ የምትከታተሉ እህት ወንድሞች ሁላችሁንም ማመስገን እፈልጋለሁ። ሰክሰስ ፕላስ በጣም በጣም አመሰግናለሁ ወንድሜ። ከዚህ የበለጠ እንድትሰራ እግዚአብሔር አምላክ ጉልበቱን ብርታቱን ያድልህ ብዬ አመሰግናለሁ ወንድሜ። ለዚህ ያደረሰን እግዚአብሔር የተመሰገነ ነው እና ከዚህ በፊት ያው ይህንን እድል መቼም እንደማላገኘው እርግጠኛ ነኝ። በዚህ ማመስገን የምፈልጋቸው ሰዎች አሉ። መድረኩን አስፈቅጄ ነው እና ሆስፒታል ተኝቼ ጥቁር አንበሳ ዮርዳኖስ ሆስፒታል ተኝቼ በጣም ታምሜ አልጋ ላይ የማከም መማር አለባቸው ማመስገን እፈልጋለሁ። እዚህ አጋጣሚ ሁሉንም የእሷ ወንድም እህቶችን ማመስገን እፈልጋለሁ እና ከሆስፒታልም ወጥቼ ለታክሲ እየተመላለሱ አቅም ስላልነበረኝ በዚሁ አጋጣሚ ያው መድረኩን አስፈቅጄ ነው ሞታ አካባቢው ማመስገን እፈልጋለሁ። አዚዛ የተለያዩ እና ሌላ የምትባል አሜሪካ የምትገኝ እህቴ አሁንም ቢሆን ከሆነ ነኝ ብላ ሁሌም ያው ሰፖርት ታደርገኛለች። የቤት ኪራይ የመድኃኒት ምናምን ታግዘኛለች እና በዚህ በተጨማሪ ደግሞ ሁላችሁንም ማመስገን እፈልጋለሁ። አቢባም በጣም ጎበዝ ነች፣ በርቺ እህቴ። ከዚህ በላይ
ጠንክረሽ እንድትሰሪ ደግሞ ያው እግዚአብሔር አምላክ ብርታቱን ይስጥሽ እና ሰክሰስ ፕላስ ያው ባደረገልኝ ድጋፍ ይኸው እኔ ተስፋ እንድቆርጥ ወጣትነት ተስፋ እንድቆርጥ አልፈልግም እና በርታ ከጎን ነኝ በማለት 200,000 ብር አበርክቶልኛል። የተወሰነ ያው ገንዘብ አውጥቼ የተለያዩ እቃዎችን በማሰራት እና የቤት ኪራይ ከፍዬ እጄ ላይ 110,000 ብር ቀርቶኛል። እባካችሁ በተጨማሪ ያው የተለያየ ሚዲያ ላይ የምትከታተሉ ወንድሞቼ በአንድ እጄ ሊስትሮ ነው የምሰራው፣ በአንድ እጄ እሸከማለሁ። ወጣቶች ተስፋ እንዳትቆርጡ፣ ቤት ተደብቃችሁ ከምትቀመጡ እንደኔ በመስራት አይዟችሁ እና በመስራት ራሳችሁ ማጠናከር ትችላላችሁ። ይኸው እንደምታዩ በአንድ እጄ ሊስትሮ ነው የምሰራው። አዎ ማገዝ የምትፈልጉ አካውንት ቁጥሬ ባዮ ላይ ያለ እና እንዲሁ ማስታወቂያ አሰሩ ፕሊዝ እንዳትሉኝ እሺ ወንድሞቼ። አመሰግናለሁ። ስልክ ቁጥሬ 0913 77 57 52 0913 57 77 52 እንዲሁም ሰክሰስ ፕላስ። አመሰግናለሁ። ይህን እድል ስለሰጠኸኝ እግዚአብሔር አምላክ ጤናና እድሜ ይስጥ። ሁላችሁንም አመሰግናለሁ እህት ወንድሞቼ። እንዲሁም አደራ ምለቀውን ቪዲዮ ሼር ኮፒ እያደረጋችሁ ማለት ነው ማስታወቂያ እንዲሰጥ በድጋሚ አላገኘሁም። እባካችሁ ኢትዮጵያውያን እህት ወንድሞቼ አመሰግናለሁ። መልካም እድል እህት ወንድሞቼ፣ በተለይ አረብ ሀገር ለምትገኙ እህት ወንድሞቼ ይህን ዕጣ በመቁረጥ የቤት ባለቤት እንድትሆኑ እግዚአብሔር ይርዳችሁ። አመሰግናለሁ። ከዚህ በማስከተል ሰዓታችሁን እጅግ በልተነዋል፣ ይቅርታ እንጠይቃለን። ቀጥታ የምናልፈው ወደ ዕጣ አወጣጡ ስነ ስርዓት ይመስለኛል አይደል ፍሬው? የመጀመሪያው ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ሲሆን፣ ሁለተኛ ዕጣ ባለ 2 መኝታ ኮንዶሚኒየም፣ ሶስተኛ ዕጣ ባለ 1 መኝታ ኮንዶሚኒየም፣ አራተኛ ዕጣ 500,000 የኢትዮጵያ ብር፣ አምስተኛ ዕጣ 100,000 የኢትዮጵያ ብር፣ ስድስተኛ ዕጣ 100,000 የኢትዮጵያ ብር፣ ሰባተኛ ዕጣ 50,000 የኢትዮጵያ ብር፣ ስምንተኛ ዕጣ እንዲሁ 50,000 እስከ 10ኛ ዕጣ ድረስ ያሉት 50,000 የኢትዮጵያ ብር ዕጣዎች ናቸው ማለት ነው። የዕጣውን ህጋዊነትና ፍትሐዊነት የዕጣው አወጣጥ ሶፍትዌር ዴቨሎፕ ያደረገው ባለሙያ አጠር ያለች ዕጣውን እንዴት እንደሚያወጣው ያብራራልን እና ቀጥታ ወደ ዕጣው ማውጣት ስነስርዓት እናልፋለን ማለት ነው። እናመሰግናለን። አንድ ከዛ በማስቀደም ትንሽ ነገር ማለት የምትነቅ ስላለ በጣም ትልቅ ይቅርታ እንጠይቃለን። ይቅርታ፣ በጣም ይቅርታ። እንግዲህ መልዕክቱ ሳናስተላልፍ አንዳንድ ክቶቹ ሳናስተላልፍ አንተውን በምሉ ሰዓት እየገደብን ስላለ በጣም ትልቅ ይቅርታ አድርጉልን። በዚሁ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸው እና በሶስተኛ ዙር በዕጣ ፕሮግራም ላይ የሚካተቱ ፕሮዳክቶቹን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። ዕጣው በይፋ ከመከናወኑ ዕጣው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በሶስተኛ ዙር ላይ ዊልቸር መልካም ፈቃድ ከሆነና እየተቻለንን ሁሉ አድርገን ከቀረጥ ነፃ የሆነውን 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢ ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብ ጥሩ ጭንቅላት ኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 በዩኒቨርሲቲ ሌቭል ከታች ከኬጂ ጀምሮ ኤሌመንተሪ፣ ሃይስኩል እስከ ዩኒቨርሲቲ ሌቭል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን 50 ሰው ለትምህርት ከብር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል እውቀት ለምሳሌ እንደ ዳግማዊ አሰፋ
የግል ችሎት ያላቸው ራሳቸውን እንዲችሉ ከመቻልም አልፎ ደግሞ ሌሎችን ማበረታት የሚችሉ ለሌሎች ማትረፍ የሚችሉ እንደዛ አይነት እንደ ዳግማዊ አሰፋ የሆኑትን አካል ጉዳተኛ በመሆናቸው ብቻ ፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የመጀመሪያ የመነሻ አስፈላጊውን ባጀት በመስጠት የራሳቸውን እንዲችሉ ቤተሰብ እንዲያፈሩ ልጆችን እንዲያፈሩ ትልቅ ቦታ እንዲደርሱ ለብዙዎች እንዲደርሱ እስከ 50 ሰው ለማድረግ አስፈላጊ ዝግጅታውንም እያጠናቀቅን እንገኛለን። ሌላኛውና የመጨረሻው እንዲሁ አካል ጉዳተኛ ሆነው ልክ እንደ ሽብሬ የራሳቸውን ቢዝነስ ልክ እንደ አሸናፊ በዚህ ማዕከላችን ያለው አሁን የተናገረው አሸናፊ ልክ እንደ አሸናፊ የራሳቸውን ቢዝነስ ማንቀሳቀስ የሚችሉ የቢዝነስ ችሎት ያላቸው ቢዝነስ ላይ የተንቀሳቀሱ ያሉትን ወይም መንቀሳቀስ እየፈለጉ ቁጭ ያሉትን በቢዝነስ ባለሙያ ወደፊት ማሄድ ይችላሉ ወይ የቢዝነስን አካሄድ ብናመቻችላቸው የምለውን ነገር አስፈላጊ ጥናት አድርገን ለ50 ሰው የቢዝነስ መነሻ ባጀቱን በመሸፈን ስፖንሰር ለማድረግ አስፈላጊውን ዝግጅት በማድረግ በርብርብ በማጠናቀቅ ላይ እንገኛለን። ለዚህም ነገር በትልቁ የገቢ ማሰባሰቢያ እንዲሆን ዘንድ የሶስተኛውን ዙር ዕጣ የምናወጣው እንደሚሰማ ቼክ ነው። ሀይ ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚህ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር ዕጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ 2፣ ባለ 2 መኝታ 2፣ ባለ 1 መኝታ 2 ኮንዶሚኒየም ቤቶቹን አዘጋጅተናል። ከነገ ጀምሮ ዕጣ መሳተፍ ይችላሉ። ይህ ዕጣ የሚሆነው ከነገ ጀምሮ ዛሬ ያው ፕሮግራም ላይ ነን። ከነገ ጀምሮ ከኤፕሪል 30 እስከ ጁላይ 30 ይሆናል። ጁላይ 30 ወይም ሐምሌ 24 በዚሁ መልክ የተለያየ ድጋፍ አድርገን ያሰብናቸውን ያቀድናቸውን ይህን ያወጣናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርድን በትልቅ ድግስ መልሰን ደግሰን እነኝን ወገኖችን ደርሰን ደግፈን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ። ተስፋ አለኝ፣ እምነት አለኝ። ለምን በእምነት ነው እዚህ የደረስኩት። ብዙ ውጣ ውረዶች ነበሩ፣ ብዙ ቻሌንጆች ነበሩ። ሶሻል ሚዲያ ላይ ማይሆን ነገር ነበር፣ ፐርሰናሊ ማይሆኑ ነገሮች ነበሩ። ቅን ልብ ኖሮን መልካም ነገር ለመስራት ስለምንተጋ እግዚአብሔር ፈጣሪ ረድቶን እዚህ ደርሰናል። የሶስተኛውን ዙር ደግሞ 6ቱንም ዕጣ 4 ዕጣ የተለያዩ ሽልማቶች አፕሪሺዬሽን ወይም ቦነስ ሊኖር ይችላል። እሱ ደግሞ ያኔ እንደ ሰርፕራይዝ የሚቀርብናል። ዛሬ ደግሞ ከዛ በመላ ዓለም ያላችሁ በዚህ ጉዳይ ላይ መሳተፍ ትችላላችሁ። የሶስተኛ ዙር 2 ባለ 3፣ 2 ባለ 2፣ 2 ባለ 1 ኮንዶሚኒየም ቤቶች ዕጣ ፕሮግራሞች የሶስተኛ ዙር ናቸው። ከነገ ጀምራችሁ ዕጣ መግዛት ትችላላችሁ። ጁላይ 30 ወይም በኢትዮጵያ ሐምሌ 24 ዕጣ በይፋ እንዲወጣ ይሆናል። ከዚህ መቀጠል ወደ ዛሬው ዋና ጉዳይ የሆነው በመላ ዓለም ያሉ ሰዎች ቲኬት ገዝተው ክፍሎ የሚጠብቁትን የዕጣውን ስነስርዓት እዚሁ ስክሪን ላይ ለእነሱም እንደሚታይ አድርገን አስተካክለን እናንተም እዚህ በማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ በጥሩ ሁኔታ በይፋ 10 ዕጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ የነበረው 4 ዕጣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልክ ሀገር እንዲደረጉ እንደ ሰርፕራይዝ ቦነስ ዕጣ 5ኛ ዕጣ 100 ሺህ ብር፣ 6ኛ 100 ሺህ ብር፣ የተቀሩት ደግሞ 50 ሺህ ብር እንደርሳቸው አድርገናል።
ሁሉንም በይፋ ዕጣ ይወጣል። ወደ ዕጣ ስነስርዓት የምንሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚህ በማስከተል ግን እንዳልኩት የዕጣውን አወጣጥ እንዴት እንደሆነ የዕጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አደራርጎ ይነግረንና ወደ ዕጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ ዕጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የዕጣ ማውጫ ሶፍትዌር ነው። ከሶስት ወር በፊት የመጀመሪያውን ስንሰራ ዕጣዎች ነበሩ። የዛኔ የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር። ያ ማለት እነዚህ ቲኬቶች ለቲኬት ቆራጮቹ ሲላክላቸው ነበር። ምናልባትም በሶስተኛው ዙር የቲኬቱን ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስማቸው፣ ስልካቸው አለ። የቆረጡት ሁለተኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የቲኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ትችላላችሁ። ከዚህ በኋላ የሚሄደው እነዚህ እንግዲህ ቲኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ቲኬቶች ናቸው። ዕጣ አወጣጡ የሚደረግበት ፔጅ እንሄዳለን። እዚህ ጋር የሰክሰስ ፕላስን የሁለተኛ ፌዝ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ዕጣ ቦነሶቹን ጨምሮ 4 የመጀመሪያ ሌቨል 1 ኮንዶሚኒየም ባለ 3 ኮንዶሚኒየም ባለ 2 ኮንዶሚኒየም ባለ 1 500,000 እና አሁን ቦነስ የተጨመሩ ዕጣዎች አሉ። 100,000 ለ5ኛ እና ለ6ኛ ከ7 ጀምሮ እስከ 10ኛ ዕጣ ለሚደርሳቸው ደግሞ 50,000 የሚሰጣቸው ይሆናል ማለት ነው። ስለዚህ በይፋ ይህን በተን በመምታት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅግ አድርገን እናመሰግናለን። አንዴ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናደርጋታለን። ሀቢባን በትክክል በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፎርም እንድታደርግልን በትክክል ናንተ ይቻላል። አዎ ድምጻችሁ በደንብ በጥራት እየደረሰን ነው። መልካም። ከዛ በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ያህል ቲኬቱ የራሱ ሲስቴም አለው። አንድ ሰው ከተለያየ ዓለም ደውሎ ቲኬት ለመሳተፍ ፈልጋለሁ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንድን ሲስቴም ላይ ሬጅስተር ይደረጋል። ሲስቴም ሬጅስተር ሲደረግ ሲስቴሙ የራሱ አውቶ ቲኬት ሲስቴም አለ። ልክ እንደ ፍላይት አየር መንገድ ቦርዲንግ ፓስ ሙሉ ኢንፎርሜሽን ስታስገባ ከዛ በኋላ ቦርዲንግ ፓስ እንደሚሰጥ እዚህ ጋር የአንድ ግለሰብ ስም አስፈላጊ ዳታ ከተቀበለ በኋላ ሲስቴሙ በራሱ ጊዜ አውቶ ቲኬት ጀኔሬት አድርጎ ስሙን፣ ስልኩን እና የዊሊንግ ነምበሩን አንድ ላይ አድርጎ ይሰጠናል። ያን ነው በተለያየ በሶሻል ሚዲያ ለነሱ የማዳርሰው። ደግሞ አሁን ዕጣውን ስናንቀሳቀስ የተገሪታ ለማይታ ምንሆን አናውቅም። ለሁላቸውም መልካም ዕድል እንዲሆን በጣም ትልቅ ምኞቴ ነው። ሲቀጥል አንድ ድጋሚ መልካም ዕድል ይላል። ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ ስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታየን። አሁን ጥሩ ነው። በቃ ልጠጋልሽ። አሁን አሪፍ ነው። በቃ አሁን ቆንጆ ነው፣ ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለህ።
ከስልኩ ላይ ስክሪኑን ዙም ብታደርገውም ያቀርባል። አንተ ራስህ ባትጠጋ ስክሪኑን ዙም ማድረግ። ሀቡ ይቅርታ እያቀረበልን ስላልሆነ ነው። እኔ ልጠጋ። ኦኬ ጥሩ በቃ ይታያል። አዎ አሁን ይታያል። ተመልካቾች አሁን ይታያል አይደል? የእቃ አወጣጡን ስነስርዓት አንድ ደቂቃ የሚወስድ ይሆናል። በዚህ አንድ ደቂቃ ሲስተሙ ሁሉንም ትኬቶች አድርጎ ከዛ ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ እጣ አወጣጡ ስነስርዓት እንገባለን ማለት ነው። አሁን የስ የሚለውን ተጭኘዋለሁ። ሲስተሙ ብዙ ትኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት አንድ ደቂቃውን ካውንትዳውን ትጠብቃላችሁ ማለት ነው። አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጅስትር የሆኑ ሰዎቹን በማንቀሳቀስ ላይ በማገላበጥ ላይ ይገኛል። ሲስቴም ላይ ያሉትን በጉጉ ጠብቁ። ከየትኛው ዓለም ለየትኛው ለማን እንደሚወጣ አናውቅም። ሀቢባ ይታያል አይደል? ሲያገላብጥ አው ይታያል። እየቆጠርን ነው። እሺ ቁጥሩ 32 ሴኮንድ ላይ ይገኛል። ካውንትዳውን እያደረግን ነው። 9 ሴኮንድ 7 ባታችን ለትልቅ ጉዳይ በጣም ሲጠበቅ የነበረ ትልቅ ነገር ነው። 20 ሴኮንድ ይቀራል። 10 ሴኮንድ 15 14 ራሱ ቪዲዮውን ጠብቆ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። ስለዚህ የ50,000 ብር ተሸላሚዎች እዚህ ጋር እንደምታዩ የደርግ ከትንሹ ወደ ትልቁ ሄድ ይሆናል። ሀብታሙ ታደሰ አቡ ምንድን ነው ባለቤቶች ስክሪንሻቱን ወስዳችሁ ሙሉ ብሬክዳውን ይደረጋል። አውቃላችሁ ሰዎች ስሙን ንገሩኝ። ስሙን ታረግልኝ። ስክሪንሻት ማድረግ ፈልጋለሁ። ከታች ነው የሚጀምረው ሀቡ። ኦኬ አይ ዋንት ስክሪንሻት። ተሸላሚ ሔዋን የማርያም አልሰማንም። 10ኛ ማን ያለው አይሰማም። 10ኛ የኛው ነው። ይኸው 10ኛ የኛው ነው። በቃ እኔ ስክሪንሻት አድርጌያለሁ፣ ግን ስም ስጠሩ እንዲሰማን በጥራት አንድ ኮንዶሚኒየም ተሸላሚ ጸጋ ፔንታሶ ይላል። ማንደፍሮ ሻበሌ አይሰማም። እኛ አልሰማም። ማንደፍሮ ሻበሌ እጅግ ደስ ይላል፣ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ የወጣ ነው። 5ኛ ዕጣ ተሸላሚ ደግሞ አዶት እያለች ነው። ስድስተኛ ዕጣ ምህረት ጸጋይ። በጣም ደስ ይላል። በጣም አጓጊ ነው። በጣም ደስ ይላል። እንዲሁም የ7ኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ እንዲሁም ደግሞ ዘመኑ መሄ ዘሙ መሄ ስክሪን ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የ9ኛው ጽጌ ጸጋ የ9ኛ ዕጣ አሸናፊ ጽጌ ጸጋ፣ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ።
የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለ4 ሰዎች ብቻ ነበር የዕጣው ዝግጅት የነበረ። ነገር ግን ሰክሰስ ፕላስ ሌሎችን ለማበረታታት በሚል የመቶ ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾችንም አልሰሙም እንዲደገም እንፈልጋለን። እናመሰግናለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሔዋን የማርያም ባለ 3 መኝታ ኮንዶሚኒየም ሔዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም ተስፍሽ ክንድቦች በማዕከላችን እንዳለ እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስርዓት ኦርደር አድርገን እንጠራለን። ተስፍሽ ፕሊስ ይዛችሁ በጥንቃቄ ያዝና ከዛ በኋላ ወደ ላይ ይጠራል። ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ እኔ ለእንትን ወደ ስክሪን እሱ ይጻታለ ዜዶ በአንድ በድጋሚ ለፖስት ተስብዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ሔዋን ኮንዶሚኒየም አሸናፊ ሔዋን የማርያም ስትሆን ሔዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛውን ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ እድለኛ ጸጋ ቴንሶ ባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር እድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር እድለኛ ነው። ምረት ጸጋዬ የ100 ሺህ ብር እድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር እድለኛ፣ ዘመኑ ሜሄ የ50 ሺህ ብር እድለኛ፣ ጽጌ ጸጋ የ50 ሺህ ብር እድለኛ፣ እንዲሁም ሀብታሙ ታደሰ የ50 ሺህ ብር እድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው። ማየት ፈልጋለሁ። 6ኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር። ሉዋም አስመላሽ 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ ብር ይደገማል። ካስፈለገ ስምንተኛ ዘመኑ ሜሄ 50 ሺህ ብር። ዘሙ ሜሄ ሔዋን የማርያም ናት። 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። 9ኛ ጽጌ ጸጋ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር። 9ኛ 10ኛ ሀብታም ታደሰ 10ኛ 50 ሺህ ብር። እናመሰግናለን።